ጥሩ ሆነ የባህል መስተጋብር ያለበት ነው። ኦሮሞ አለ፣ አማራው አለ፣ ሙስሊሙ አለ፣ ክርስቲያኑ አለ። በጓደኝነት ደረጃ ራሱ በጣም ፖዚቲቭ የሚባል የህይወት ልምምድ ነው የነበረኝ። ባህል ተነቅሎ ኦርቶዶክሳዊነት ወደ አልቃኘው ባህል ውስጥ ኦርቶዶክሳዊነትን ይዞ መሄድ ምን ይመስላል እስቲ ኮሚኒቲ ውስጥ ስንመለከተው? ይሄን ወሳኙ ጥያቄ የአሜሪካን ካልቸርን ኢንተርናል ኮሩም ደግሞ መገኘት አለበት። በተለይ ለእንዲህ አይነት ለመንፈሳዊ ተልእኮ ለሃይማኖታዊ ተልእኮ ሲታሰብ የአሜሪካን ካልቸር ያደረገውን ነገሮች መነሻዎቹን ፋውንዴሽኖቹን በደንብ መመርመር ያስፈልጋል። ካስተሙንና ሪቹዋሉን ይሄ ወጉን ባህሉን ልምምዱን ስርዓት አምልካዊ ቅርጹን ብቻ ነው ፕሪዘርቭ ማድረግ የተፈለገው ወይስ ኦርቶዶክሳዊነት ነው ፕሪዘርቭ ማድረግ የተፈለገው የሚለው በጣም መታየት ይችላል። መንፈሳዊነቱ ነው ወይ የሚለው በጣም መታየት ያለበት ነገር ይመስለኛል። የአሜሪካን ካልቸር የሚሰጣቸው የባህልና የኢንተሌክቹዋል ሪሶርስ ግጭት አለ። ይህን ነገር እነዚህ ልጆች በራሳቸው ማስታረቅ አይችሉም። ጋይደንስ ይፈልጋሉ፣ የሆነ አይነት ሊደርሺፕ ይፈልጋሉ እና ይህንን ነገር ያለማድረጉም ስራ ነው እንግዲህ እነዚህ ልጆች ወዳልተፈለገ ነገሮች የሚከታቸው። እንደዚሁም ደግሞ እሱን ከመመስረታቸው በፊት የነበሩ ዲያሎጎች ነበሩ ውስጥ የሚካሄዱና አንድ የተነሳው ነገር ምንድን ነው? ካህናት ሊበራል አርትስ መማር አለባቸው እዚህ ሀገር ያለውን ትውልድ የሚያገለግሉ እስከሆነ ድረስ የዚህን ሀገር ባህላዊ ፍልስፍናዊና ነገር ሃይማኖታዊ መነሻዎች መረዳት አለባቸው። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ሰንብታችኋል? እንደምን ከርማችኋል? ይሄ ኤማሁስ ፖድካስት ነው። ዛሬም ደግሞ የተለየ ፕሮግራም ይዘንላችሁ ቀርበናል ማለት ነው። የዛሬው እንግዲህ የምናጠነጥንበት ርዕሰ ጉዳይ የሚሆነው የኢትዮጵያ ቤተክርስቲያን በአሜሪካን ሀገር ያላትን ተልእኮ የምንቃኝበት ውይይት ይዘን ቀርበናል ማለት ነው። እንግዲህ ዛሬ እንግዳ ይዘንላችሁ መተናል። እንግዳችን ዮናስ ተገኔ ይባላል። እንዴት ነው ዮኒ? አለው እግዚአብሔር ይመስገን። ኤርሚ እንዴት አለ? እግዚአብሔር ይመስገን። እንግዲህ አስቀድሜ እንደተናገርኩት የኢትዮጵያ ቤተክርስቲያንን ተልእኮ በአሜሪካን ሀገር ያለውን የኢትዮጵያ ቤተክርስቲያን ተልእኮ የተወሰነ የምንቃኝበት ውይይት ነው የምናደርገው ማለት ነው። እንግዲህ አሁን አይ ቲንክ በምስካየ ኅዙናን መድኃኔዓለም ቤተክርስቲያን ነው እያገለገልክ ያለው። ዲቁና ደግሞ ተሹመሃል። በዲቁናም ታገለግላለህ። አይ ቲንክ 2017 ነው አይደል ዲቁና ተሾምከው? 2017 ማለት ነው። እንግዲህ ከዚህ እንደሄድክ አካባቢ እንደማለት ነው። ያ ማለት ነው ከዚህ ሀገር የወጣሁትኝ በ18 ዓመቴ 2015 አካባቢ ማለት ነው። በእኛ 2007 ማለት ነው። ያን ለ10 ዓመት ቆይተሃል። እዛ ሀገር ያለውን ልምድ ለማካፈል በቂ ቆይታ ይመስለኛል። 10 ዓመት ብዙ ነው፣ በጣም ብዙ ነው። እና እስቲ መጀመሪያ ራስህን እስቲ ብሪፍሊ አስተዋውቀን ዮኒ። እሺ፣ ዮናስ ተገኔ ይባላሉ። እድገቴ በሞጆ አካባቢ ነው እና በ18 ዓመቴ ወደ አሜሪካን ሀገር ሄጄ ያለፈውን 10 ዓመት በትምህርት ነው የቆየሁት ማለት እችላለሁ። እና ወደ አገልግሎት የገባሁትም ያው በራሴው ምክንያት ማለት እችላለሁ። በኢትዮጵያ በነበርኩበት ሰዓት ምንም አይነት የቤተክርስቲያን ልምምዱም መሰረቱም የለኝ ማለት እችላለሁ በአገልግሎት ደረጃ የምናስበው ከሆነ። ነገር ግን እዛ ከደረስኩኝ በኋላ በትምህርት ውስጥ በነበረኝ ጉዞ ውስጥ ነው እንግዲህ ወደ ሃይማኖት በሙሉ ልብ ለመመለስና በአገልግሎትም ለመሳተፍ እድሉን ያገኘሁት። በጣም ጥሩ። እስቲ የትምህርት ጉዞውን ትንሽ ልታስቃኘን ትችላለህ? እዛ ከሄድክ በኋላ። እንግዲህ ያው ከሀገር የወጣሁት እንደ ማንኛውም ኢትዮጵያዊ ጥሩ የትምህርት እድል ለማግኘት ነው እና ሃይስኩል ሳልጨርስ ነው ወደዛ ሀገር ሄድኩትኝ እና እዛም የመጀመሪያ ዲግሪን በፕሪሜዲሲን አጥንቼ ወደ ሜዲካል ስኩል ለመሄድ ነበር የመጀመሪያ የነበረኝ እቅድ። ከዛ ግን ምን አፕን አደረገ መሰለህ፣ ከሞጆ እንደወጣኝ ወደ ቬጋስ ነበር የሄድኩትኝ። እዛ 1 ዓመት ቆይቼ ነው ወደ ዲሲ ሙቪ ያደረኩትኝ እና ኢስተር ሜኖናይት የሚባል ዩኒቨርሲቲ እዛ ለ4 ዓመት ቆይታ አድርጌ ያለሁኝ እና በዛ ጉዞ ውስጥ በትምህርት ላይ ሳለሁኝ 3ኛ ዓመት ላይ ያለሁኝ አንድ ኤክስቴንሽን ፕሮግራም ነበረ፣ የኮሌጅ ኤክስቴንሽን ፕሮግራም። በዛ ወደ ኦሬገን ኤክስቴንሽን የሚባል አንድ ፕሮግራም አለ፣ ኦሬገን አሽላንድ የምትባል ከተማ ውስጥ። እዛ ነበርኩኝ ለአንድ 5 ወር። እዛ ሳለውኝ ጥሩ የሆነ ፎከስድ ኦን ኢንቴንሽናል ኮሚኒቲ ያላቸው አስተማሪዎች ነበሩና በዛ ላይ ስለ ሊትሬቸር፣ ስለ ቴዎሎጂ፣ ስለ ሳይንስ፣ ኢንቫይሮንመንታል ሳይንስ እነዛን ያተኮረ ጥሩ የትምህርት ልምምድ ያገኘሁበት ጊዜ ነበረ። ያቺ 5 ወር ይመስለኛል የትምህርቴንም የህይወቴንም አቅጣጫ የቀየረው ማለት እችላለሁ። እዛ ያገኘሁት ነገር በዋነኝነት ምንድን ነው፣ ከዛ በፊት የነበረኝ አስፒሬሽን በተለይ በትምህርቱ የካሪየር ነው። እንዳልኩ ዶክተር ትሆናለህ፣ ጥሩ ይከፈላል፣ ጥሩ ማገልገል ትችላለህ ህብረተሰብን። ያ ነበር የመጀመሪያ ዓላማዬ። በዛ
5 ወር ቆይታዬ ግን ያየሁትኝ ሰፊውን የዓለም ሁኔታ የሚያስጨብጠኝን የሊትሬቸር የፍልስፍና የቴዎሎጂ ነገሮችን ሳይ ልቤ በቃ በጣም የሚያደላውና በቃ በደንብ ወደዛ አይነት የመሳብ ሁኔታ በጣም እየጨመረ ሄደ እና በ3ኛ ዓመት ወደ ካምፓስ ስመለስ ከፕሪሜዲሲን ወደ ነርሲንግ ሜጀሪን ቀየርኩኝና ፊሎሶፊና ሪሊጅን ማይነር አድርጌ በነርሲንጉ ቀጠልኩኝ። በነርሲንጉ ተመረኩኝ 2021 ላይ። ከዛ በኋላ ለስራ ወደ ሜሪላንድ ሙቭ አደረኩኝ። ከዛም የ5 ወር እንትኑ ምንድን ቆይታዬ እንዳልኩ በኋላ ያገኙትም አንደኛው ነገር ወደ ክላሲካል ኤጁኬሽን ማለትም የስነ ጽሁፍ የጥንት የስነ ጽሁፍ ስራዎችን ለማጥናት ፍላጎት ስለነበረኝ ወደ ሜሪላንድ የሚገኝ በናፖሊስ የሚገኝ ትምህርት ቤት ውስጥ ሴንት ጃንስ ኮሌጅ ይባላል። እዛ የማስተርስ ዲግሪን ጀመርኩኝ ማለት ነው። በተመረኩኝ በ6 ወሬ። ምንድን ነው የማስተርስ የሰራው? የማስተርስ ዲግሪን በሊበራል አርትስ ይባላል። ሰፊ የሆነ የክላሲካል ኩሪኩለም የያዘ ነው። እዛ ውስጥ ሂስትሪ አለ፣ ሊትሬቸር አለ፣ ፊሎሶፊ፣ ቴዎሎጂ አለ፣ ሳይንስ አለ እና ሰፋ ያሉ የጥንት የግሪክ ጽሁፎችን ታነባለ እና ሰፋ ያለ ትምህርት እና ጠለቅም ያለ ትምህርት እንትን ነው ምንድን ነው ኩሪኩለም ነው። እዛ ውስጥ ነው የቆየሁት ለ2 ዓመት። ያም ከሞላ ጎደል በቂ የሆነ ዝግጅት ሰጥቶኛል ማለት እችላለሁ። እኔም ጥሩ ልምድ ያገኘሁበት ነው ስለ ትምህርት። አሁን ደግሞ ወደ ፕሪንስተን ዩኒቨርሲቲ ልትሄድ ነው አይደለ? አዎ፣ አሁን ዲቪኒቲ ስኩል ትገባለህ? አሁን ደግሞ በቅርቡ ወደ ዲቪኒቲ ስኩል ሄዳለኝ። ፕሪንስተን ኒው ጀርዚ የሚገኝ ነው። ወደዛ አደርጋለሁ። ስለዚህ ኦልሞስት ከሀገር ከወጣህ በኋላ የነበረ የህይወት ጉዞ በትምህርትና በንባብ ውስጥ የነበረ ነው ማለት ይቻላል። ከምትነግረኝ በመነሳት ማለት ነው። ምናልባትም አስፈላጊው ነገር እኔ እዚህ ሀገር እስክመጣ ድረስ ወደ አሜሪካን ሀገር እስክሄድ ድረስ ብዙ የንባቡ ልምድ አልነበረኝም። እንዳልኩ ከካሪየር አስፒሬሽን ጥሩ ስራ ከማግኘት ባለፈ ሌላ የተለየ የመንፈሳዊም ወይም ኢንተሌክቹዋል አስፒሬሽን አልነበረኝም። ግን እዛ ከደረስኩኝ በኋላ በደንብ የንባብ ልምምድ ያለበት ሀገርም ስለሆነ እዛም ደግሞ በማገኘው ጥሩ ሪሶርስ መጠቀም እንዳለብኝ በመገንዘብ ነው እንግዲህ ወደዛ ሄድኩት ማለት ነው። እስቲ ትንሽ ወደ ኋላ ለመልስና የሄድክ ጊዜ የነበረው የባህል ግጭት ነው የሚባለው ካልቸራል ክራይሲስ እንዴት ነበረ? አንድ ሞጆ ውስጥ ያደገ ኢትዮጵያዊ ልክ ወደ ዋሽንግተን ዲሲ ሲሄድ በጣም ልዩ የሆነ ነገር ነው የሚፈጠረው አይደለ? እና እንዴት ነበረ ልምምድህ? ምን ይመስላል እስቲ ኤክስፒሪየንስ ልክ ለመጀመሪያ ጊዜ ከባህሉ ጋር ስትላተም? በሚገባ ይህንን ነው ካልቸራል ሻክ የሚባለው እንግዲህ በተለመደው ንግግር። ከሞጆ ወደ ላስ ቬጋስ ነው የሄድኩት የመጀመሪያ ጊዜ እና እንዳልኩ አሜሪካን ሀገርን ኢትዮጵያ ውስጥ እየኖርክ የምትስለው የሆነ አይነት ኢሜጅ አለ። እዚህ ያለ የአሜሪካን ባህልን የአሜሪካን ሰዎችን አኗኗር በቴሌቪዥን በሙዚቃው በዚህ በሚዲያው በምታየው ነገር ብቻ የምትሰጠው የሆነ ኢሜጅ አለ። እዛ ሄደህ ደግሞ የአሜሪካኖችን የዕለት ተዕለት ኑሮ ስትመለከት ስታይ በደንብ የሚጋጭብህ ነገር አለ። ከዛም በላይ ደግሞ እዛ ውስጥ ሄደህ ፊት ለማድረግ ማለት የዕለት ተዕለት የኑሮ ሂደት ውስጥ ራስን ለማግኘት ስትሞክር በደንብ የሆነ የካልቸራል ወይም የባህላዊ ግጭት ይኖራል። ያለ እኔ ምናልባት በሁለት መንገድ ካራክተራይዝ ማድረግ ይችላሉ ያንን ነገር። አንደኛው ናቹራሊ በቃ ኤክስፔክት የምታደርገው ነገር እዛ የለም ማለት ምንድን ነው ኤክስፔክት ያደረገው ነገር? እዛ ስል በጣም የተደላደለ የኑሮ ሁኔታ ብሎም ደግሞ ባህሉን እዚህ በምታውቀው መንገድ በጣም ሰዎቹ ለጨዋታና ለፈንጠዚያ ምቹ የሆነ አካባቢ ሰዎችን በዛ አይነት መንገድ የሚኖሩ አድርገህ የምትስለው እንትን ፈጽሞ የለም። ምናልባትም የዕለት ተዕለት ኑሯቸው ልክ እንደኛው ሀገር ማለት በምትችለው ደረጃ በጣም ስራ ላይ ፎከስ ያደረገ በዛው መጠን ደግሞ በደንብ ትኩረታቸው የትምህርትና ስራ ላይ እንደሆነ ታያለ። እዛ ውስጥም ደግሞ ባህሉ ራሱ ኮንፍሮንት የሚያደርገህ አንድ ልዩ ነገሩ ምንድን ነው? የሆነ አይነት ጄኒውን ወይም ደግሞ ልባዊነትን ይጠይቃል እዛ ቦታ ላይ ስትሆን። ማለት እንደኛ የምትሸከለክበት ነገር አይኖርም። አብዛኛው በግልጥ የሚታይ ነገር ይኖራል ወይም ደግሞ ምንድነው ማሳየት ያለብህ ነገሮች አሉ። እና ያ ኮንፍሮንቴሽን አይ ቲንክ እንደ ባህል እዚህ ሀገር ስናድግ ማለት ኢትዮጵያ ውስጥ ስታድግ
ባህል የሚሸፍንልህ ብዙ ነገሮች አሉ ማለት ለምሳሌ አይናፋር ብትሆን አይናፋር ነህ፣ ሰዎች አንተን አክሰፕት ማድረግ ይችላሉ። እዛ ሀገር ላይ ግን አይናፋርነት ኦልሞስት እንደ በሽታ ሊታይ ይችላል፣ ወይም ደግሞ ያንን የምታደርግበት እንትን አይኖርም እና ራስን በደንብ ገልጠ ማሳየት ይኖርብሃል። እኛ ግን ያለው ሂዩሚሊቲ እዛ ሀገር አክሰፕት ነገር ይችላል። ደም ራስን ሞር እንዴት መሸጥ ትችላለህ? ያለው በጎ ኳሊቲዎች ብለህ የምታስባቸውን አክቲቭሊ ለሰው ለማሳየት መሞከር አለብህ። ይህም ታዲያ በደንብ የሚሰጠህ ነገር ምንድን ነው? ራስህን እንድትመረምር ወደ ራስህ ፎከስ እንድታደርግ ትሆናለህ። ያ ምን ልትለው ትችላለህ? ከዚህ ከካልቸራል ሻክ ካልነው ጋር የሆነ አይነት አይደንቲቲ ክራይሲስ ምንለው ደግሞ የማንነት ከዛ ውስጥ ራስን ታገኘዋለህ። ያ ማለት ምንድን ነው ያስኩት በጎ ነገር ባህል የሰጠኝ ነገር ምንድን ነው? ከዛም ባለፈ ደግሞ እኔስ እንደ ሰው እንደ ግለሰብ ያለኝ መልካም ነገር ያለኝ ክህሎት እና የመሳሰሉትን በቃ በደንብ መመርመር እንዳለብን በቃ እነዛ ነገሮች የተረዳ ትሄዳለህ። ያ ራሱን የቻለ እንደ ወጣት እንደ 18 ዓመት ልጅ ደግሞ በደንብ ቻሌንጅ የሚያደርግህ ነገር ነው ራስን መመልከት በዛ እድሜ እና እነዚህ ናቸው የካልቸራል ኤሌመንቱ ብዬ የማስበው። ግን ያው በጣም ፕሮሰስ ነው ይሄ ነገር ከሄድኩኝ ጀምሮ ምናልባት እስከ 4 እስከ 5 ዓመት በደንብ የቀጠለ ብዙ ነገሮች እንደ አዲስ መማር ይኖርብሃል። ቋንቋ አለ፣ ባህሉ የተለያዩ ነገር ደግሞ አሜሪካ ገባህ አንድ ወጥ ባህል አይደለም። ይሄ ነው ብለህ የምትገልጸው አሜሪካዊነት ወይም ባህልነት አይኖርም። በጣም ሰፋ ያለ ባህል ነው። በጣም ኤክስፖዝ የሚያደርግህ ነው እና ለዛ ነገሮች ራስን ፊት ለማድረግ ብዙ ጊዜ ይወስዳል። ብዙ የማንነት ጥያቄዎችንም እያነሳህ እየመለስክ እና ራሱን የቻለ ትልቅ ሂደት ወይም ፕሮሰስ ነው ማለት ይችላል። ልክ ነህ። በተለይ እንድታነሳው ትንሽ ማብራሪያ ብትሰጥበት ደስ የሚለኝ ምንድን ነው አንደኛው አንጻር ወይ የማስበው ነገር እዚሁ ሀገር ውስጥ ተወልደህ በማደግህ ምክንያት በብዙ ነገር ማለት ባህሉ ይቀርጽሃል። ያው እንግዲህ ባህሉንም እኛ የምንረዳው ነገር ሃይማኖቱ ባህል ይፈጥራል፣ ባህሉ ደግሞ ይቀርጸናል ነው አይደለ? እዚህ ባህል ውስጥ እንግዲህ መቼስ አንድ ወጥ ባህል አለ ለማለት አይደለም። ኦፍኮርስ ያው ልዩ ልዩ መልክ አለው ባህሉ ራሱ ማለት ነው። ፉሊ ነገር ሃይማኖቱ ማኒፌስትድ ይሆናል እያለን አይደለም በባህሉ ውስጥ። ነገር ግን እያልን ያለነው ነገር ምንድን ነው ባህሉ ሲቀርጽህ ለምሳሌ የራስህ የሆኑ ግብረ ገባዊ መነሻዎች ይኖሩሃል። ለምሳሌ እዚህ ሀገር ነውር የሆኑ ነገሮች እዛ ሀገር ነውር ላይሆኑ ይችላሉ። እንደውም እንደ ቨርቹ እንደ በጎ ነገር የሚኮራባቸው ነገሮች ሆነው ልታገኝ ትችላለህ። ግብረ ገባዊ መነሻዎች ይኖሩታል። እንደገና ህሊናዊ ይሄ ኢንተሌክቹዋል መነሻ ይኖረዋል እዚህ ሀገር ተወልደ በማደግ ምክንያት እና የዚህ ሀገር ስሪት እዚህ ሀገር የተሰራበት ባህሉ በሆነ መንገድ ሰርተዋል አንተ ነው ወደዛ ሀገር ከመሄድ በፊት ማለት ነው። እና እንደዚህ ተሰርተ ከሄድክ በኋላ እዛ ሀገር ደግሞ ቶታሊ ዲፍረንት የሆነ ስሪት ስትመለከት እኛ ሀገር ነውር የሆነው ነገር እዛ እንደ ጽድቅ እንደ በጎ ነገር እንደ ቨርቹ ሲታይ ስትመለከት ቅድም ያልኩህ አንድ በጣም ኢምፖርታንት ነገር አንስተሃል። ለምሳሌ እኛ ሀገር ስለ ራስህ ብዙ መናገር ወይም ደግሞ ስለ ራስህ በጎ ማውራት በማህበረሰቡ ውስጥ በጣም አጸያፊ ነገር ተደርጎ ነው የሚታሰበው። ብዙ ባወራህ ቁጥር ስለ ራስህ ብዙ ሰው ሲሪየስ ላይ አይወስድህም። እና ያለው ነገር ምንድነው ስለ ራስህ ብዙ በመናገር ሳይሆን ስለ ራስህ ዝም ማለት ይሄ ዲፕሊ ክርስቲያናዊ የሆነ አረዳድ ነው ብዬ ነው ማስበው። እና ወደዛ ስቴት ደግሞ ይሄን ነገር ማድረግ ይችላሉ ይሄን ማድረግ ይችላሉ በዚህ ክህሎቴ ከነገሌ ይበልጣለሁ ማለትን የሚጠይቅ ባህል ነው ቅድም ያነሳው። እና በጣም ጥሩ ኦብዘርቬሽን ይመስለኛል። እና ከብዙ ሰዎች ጋር የሚገርመኝ ነገርም ነው የምወያይበትም ነገር ነው ይሄኛው። እና ከነዚህ ከግብረ ገባዊ መነሻዎች ከነገር ሃይማኖታዊ መነሻዎች ጋር ማይስማማ መነሻ ያለው አገር ውስጥ ስትገባ ከነበረው አንጻር ነው ጥያቄው የነበረው። እና በእርግጥ አንደኛውን ገጽ አድሬስ አድርገዋል ብዬ አስባለሁ። እስቲ ከዚህ አንጻር ለምሳሌ በየስትሪቱ ከምታየው ነገር አሁን በተለይ አንተ በሄድክበት ጊዜ ላይ 2015 እንግዲህ እንዳሁኑ ባይሆንም አሁን የኤልጂቢቲኪው እንቅስቃሴ እኛ በየፕላትፎርሙ የምንሰማው ነገር ነው። እዚህ ሀገር ሆነን እንደዚህ አይነት ነገሮች በየጎዳናዎቹ የምታይበት እድል ሊኖር ይችላል። ትምህርት ቤት ስትማር እንደዚህ አይነት ኤክስፖዠር ያላቸው ተማሪዎች ታገኛለህ። የተለየ አሰምሽን ያላቸው ማለት አሁን ኢትዮጵያ ውስጥም ኦፍኮርስ አለ ግን በዛ መጠን አይመስለኝም ኢትዮጵያ ውስጥ ያለውና ኤቲስቲክ የሆነ መነሻዎች ያላቸው ተማሪዎች ልታገኝ ትችላለህ። ከዛ ደግሞ እዛ ሀገር ረጅም ዓመት የቆዩትን አበሾች ስታገኛቸው ደግሞ እዚህ ሀገር የተሰራ ማንነታቸውና እዛ ሀገር ሄዶ ደግሞ ያዳበሩት ሌላ ልዩ ማንነት አለና እነዚህ ሁሉ ነገሮች ከግምት ስታስገባ የቱ ጋር አገኘው ራስህን እና በዛው በኩል ደግሞ ቤተክርስቲያንን እንዴት አገኛት የሚለውን ሲሰፋ አድርገህ ታነሳለህ። ጥሩ በጣም ሰፊ ጥያቄ ነው። ሰፊ ጥያቄ ነው። ዳይሴክት አድርገህ እንደሚመች አድርገህ ማለት ባጭሩ እንደሚመቸኝና እንደምችለው ለመግለጽ ያክል በሁለት ነገር ነው። አንደኛ የሄድኩበትን እድሜ ያስተውለው 18 ዓመት ማለት እንግዲህ
ምናልባት ብዙውን እንደ ባህል ከአስተዳደግ ከቤተሰብ የወሰድኳቸው ብዙ ነገሮች በፍቃድ ደረጃ ያሉ ናቸው ማለት እችላለሁ። ይህም ማለት ይናደርግ ያናታደርግ ከሚለው ሴንስ ነው ብዙን ነገር እየተለማመድክ እዛ እድሜ ላይ የምትደርሰው እና ብዙን ነገር ገና በህሊናዊ ወይም ደግሞ በአእምሯዊ ደረጃ ሪፍሌክት አላረክባቸውም ብዙዎቹን ነገሮች እና እኔንን እንደ ጥሩ መለከተዋለሁ። ስለ በባህሌ ውስጥ በጥሩ መንገድ አድግ ያለው ብዬ ከሚያምኑት ሰዎች መካከል አንዱ ነኝ። በቤተሰብም የባህልም ኤክስፖዠር እዛ አካባቢ እንዳልኩ ወደ ሞጆ አካባቢ ላይ ጥሩ የሆነ የባህል መስተጋብር ያለበት ነው። ኦሮሞ አለ፣ አማራው አለ፣ ሙስሊሙ አለ፣ ክርስቲያኑ አለ። በጓደኝነት ደረጃ ራሱ በጣም ፖዚቲቭ የሚባል የህይወት ልምምድ ነው የነበረኝ እና ያ የሰጠኝ ባህላዊ ሴቶች አሉ። ሃይማኖታዊ ጋር ስትመጣ ግን በጊዜው ይህ ነው ልለው የማልችለው ነገር ምንድን ነው ይሄ መንፈሳዊነትን ወይም ደግሞ ቤተክርስቲያን የሰጠችኝን ነገር ቴዎሎጂካሊ ሪፍሌክት ለማድረግ ብቁ የሆንኩበት እድሜ አልነበረም። ኢንተሌክቹዋል ሪሶርሱም አልነበረኝም በዛ ጊዜ እና ያም ይመስለኛል ከባዱ ስራ ገባ። ይህን ነገር ሳላረግ ነው ወደዛ ሀገር የሄድኩትኝ እና ኦልሞስት እንዴት ነው ከባዶ እንደመጀመሪያ ያህል ነው የሆነ ማለት ነው። ብዙዎች ነገር ወደኋላ ተመልሼ እንደ እናቴ እኮ ያለች ነገር የነበር አባት ያለኝ ነገር እኮ የነበር ባህሌ ሃይማኖት የሚፈቅደው እኮ ይሄን ነው የሚለውን ነገር በዝርዝር ለማየት ብዙ ስራ፣ ብዙ ንባብ፣ ብዙ ሰልፍ ሪፍሌክሽን የሚጠይቅ ጊዜ ነበረ እና አንዱ ደረጃ ይመስለኛል። በሌላ በኩል እዛ ሲሄድ ደግሞ ማለት ኤክስፒሪየንስ ዋነኛ ስራው አንተ ሀሳባዊ እንድትሆን ወይም ደግሞ ሀሳብ አፍላቂነትን ይሰጥሃል። የተለየ ጥያቄ የሚያነሱ ልምዶችን ስታደርግ ወይም ደግሞ ኤክስፒሪየንስ ሲኖርህ ማለት ነው እና እዛ ሀገር ከምታያቸው ነገሮች ደግሞ እንደ ይሄ ነገር እኮ እዚህ ሀገር አዲስ ነው። እዚህ በአሜሪካን ሀገር የማያቸው ነገሮች ደግሞ ወደኋላ እየተመለስኩኝ ባህሌ ምን ይላል ወይም ደግሞ በቃ የሆነ በጣም ኮንስተንት የሆነ ኮምፓሪሰን አለ። የአሜሪካኖች ነገር ይሄ ነው፣ በሀገሬ ቢሆን ይሄ ነገር እንዴት ነው፣ በቤተሰቤ ቢሆን ይሄ ነገር እንዴት ነው የሚል ነገር በጣም ሰፊ የሆነ ስራ አለ ማለት ነው። እዛ ላይ እንዳልኩ ጥሩነቱ ብዬ የማስበው አንድ ሰው በእኔ እድሜ ይሄ የእኔ ብቻ ይመስለኝ የብዙዎች ልምምድ ሊሆን ይችላል። ወጣቶች በእኔ እድሜ በ18 ዓመት ሄደው እዛ ሀገር ላይ ኮንፍሮንት የምታደርጋቸውን ጥያቄዎች ለመመለስ የሚያስችለን ባህላዊ እንደዚሁም ሃይማኖታዊ እሴቶች ቨርቹዎች አሉ በደንብ። ያንን ግን አክሰስ ለማድረግ ሰፊ የሆነ ሰልፍ ሪፍሌክሽን ይጠይቃል፣ ልባዊነት ይጠይቃል፣ ባለአእምሮነት ይጠይቃል። እነዚህ ነገሮች ካረግን ግን ብዙ ነገሮችን ማሸነፍ ይቻላል። እኔም በዛ መንገድ ይህን ነገር ማድረግ ስለቻልኩኝ ይመስለኛል አሁን ላይ አትሊስት የሆነ አይነት ባህላዊ መሰረቴን ሳለቅ እንደዚሁም ሃይማኖቴንም ለመያዝ የሚያስችለኝን ብቃት ላይ የደረስኩ ብዬ የማስበው እና በተለይ ኮሌጅ ስገባ ደግሞ ይሄ ነገር በደንብ በስፋት ኤክስፖዝ ለመሆን ችያለሁ። አንዳንድ ነገሮች አሁን ቅድም ያነሳቸው የካልቸራል ፕሮብሌሞች ወይም ደግሞ በዚህ ቤል ኤልጂቢቲኪ በምትለው ሊሆን ይችላል። በሌላ ነገሮች በደንብ ቻሌንጅ ትደረጋለህ። ስለ አሰምፕሽኖችን ታያለህ። ማለት ባህል ጥሩ ነገር ነው፣ አንተን የሚሸፍንህ ነገር ነው። አንተ የሆነ አይነት ልቃተ ሊና ላይ እስከምትደርስ ድረስ የሆነ አይነት ማቹሪቲ ላይ እስከምትደርስ ድረስ ጥሩ ሪሶርስ የሚሆን ነገር ነው። እሱ ላይም ቆመህ ነው ራስን ማንነትን የምትገነባው እና እነዚህ ነገሮች ልትሽራቸው አትችልም። እነሱ ላይም መቆምህንም አክቹዋሊ በደንብ ማየት አለብህ፣ ሰልፍ ሪፍሌክት ማድረግ አለብህ እና እነዛ ነገሮች ይሄ ነው ለማለት በዲቴል አሁን ላይ ቢከብደኝም ከእንትንም አንጻር ከሰዓትም ከምንም አንጻር ኮሌጅ ስገባ ግን የራሴን ባህላዊ ሴቶች ሃይማኖታዊ ሴቶች ለመመርመር የሚያስችለኝን በቂ ጊዜ አግኝቻለሁ ማለት እችላለሁ። 4 ዓመቱ ሰፊ ጊዜ ነው። እዛ ውስጥ ብዙ ነገር እንትን ለማለት ችያለሁ። ይህ ማለት ግን በባህልና በሃይማኖት ያገኘሁት ነገር ሙሉ ነው ፍጹም ነው ማለት ደግሞ አይደለም። እዛም እጄ ደግሞ ማንነቴን የሰራሁበት የሆነ አይነት አዲስ ማንነት አለ። ያንንም አክቹዋሊ ኤምብሬስ የማድረጉም ነገር ነው ትልቁ ፈተና። እንደ ስደተኛ ወይም እንደ አንድ ከሀገሩ እንደወጣ ሰው ብትመለከተው ከዚህ ከሞቀ ከደራው የባህልና ያኗኗር ሁኔታ ፍጹም አዲስ በሆነ እንትን ላይ ስትሄድ የድሮ ማንነትህ የድሮው የሞቀው ጎጆ ይስብሃል። ወደዛ መመለስ ትፈልጋለህ። በሆነ በትዝታ
አይዲላይዝ አድርገህ የምታስበው ደግሞ እንዴት ነው የሚባለው በቃ የበጎን ዘመን ትዝታና ትውስታ በደንብ ወደኋላ ይጎትታል እና የአዲሱ ማንነትንም ለመቀበል በጣም በቃ ሀገሬ ተነቀ ያለው ሌላ ሀገር ውስጥ ነው እየኖርክ ያሉት የሚለውን ለመቀበል ገባ ትልቅ የሆነ ሞራል ከሬጅ ይፈልጋል ትልቅ የሆነ ወኔ ይፈልጋል እና እሱንም ለማድረግ ያው የራሱን ጊዜ ቢወስድም በዛው መጠን ደግሞ ይህንን አዲሱ ማንነትንም ለመቀበል ራሱ ያስቻለኝን ሞራል ያገኘሁት ወይም ደግሞ ከሬጅ ያገኘሁት ወኔ ያገኘሁት ከዚሁ ከባህሌና ከአስተዳደጌ ይመስለኛል ያንን ነገር ሪሶርስ ያገኘሁት እና እስኪ ወደ ቤተክርስቲያን ያልከው እንዴት አገኛት ኢትዮጵያ ቤተክርስቲያን አሜሪካ እዛ ላይ ታል መቼስ ሰው ልጅ በአይኑ ብቻ አይም ከአይኑ ቀጥሎ ባይምሮ ያያል ይላል ሳይንስ አይደለም ከዛ ደግሞ በህሊና ታያለ ህሊና ውስጥ ነው እንግዲህ ሁሉም ነገር የምታንጸባርቀው እኔ በራሴ መንገድ የሄድኩበት ማለት የማንነት ፍለጋ አሁን ያልከው አይደንቲቲ ክራይሲስ እነዛ ነገሮች ሁሉ የወሰዱኝ የሆነ አይነት መንገድ አለ በዛ መንገድ ውስጥ ነው ቤተክርስቲያን ያገኘዋት አሜሪካን ሀገር እንዳልኩ ቀደም ባለው የህይወት ልምምዴ በተለይ ከ18 ዓመት በታች ብዙ ቤተክርስቲያን ልምምድ የለኝም ማለት ሩቅም የሚባል ሰው አልነበርኩኝ እንዳልኩ እናቴ በጣም ሃይማኖተኛ ሰው ስለነበረች የቤተክርስቲያንን የገዳሙን ሁሉ ነገሮች በደንብ አይቻለሁ እና ልምምዱ አለኝ በደንብ ግን እዛ አሜሪካን ሀገር ሲሄድ አንደኛ ቤተክርስቲያንም እንዳልኩ እንደ አዲስ ምንድነው እየተቋቋመችበት የነበረበት ጊዜ ነው ይህንን እንደ ምናልባት ረፍሊ ለማስቀመጥ እዛ ስትሄድ እኔን ለምሳሌ የተቀበለችኝ አክስት አለችኝ እዛ እሷን እንደ ፈርስት ጄኔሬሽን ብታስባት እዛ ሀገር መጀመሪያ በቃ በእድሜ ከፍ ብላ በሄደችበት ጊዜ አብዛኛው የኑሮ ሁኔታ ላክ እንዳልኩ አንደኛ እዛ ሀገር ስታብሊሽ ለማድረግ ኢኮኖሚክሊ ስቴብል ለመሆን በስራም ቤተሰቦችን ለመርዳት የምታደርጋቸው ነገሮች ባህላዊ ነገሮች ይበዛሉ እዛ ሀገር ላይ ሄዶ ስታብሊሽ ለመሆን ማለት ነው እና እኔን ደግሞ እንደ ሰከንድ ጀኔሬሽን ብትመለከተኝ እኔና ወይም እዛ ሀገር ተወለዱም ሊሆን ይችላሉ እዛ ሀገርም ደግሞ ትንሽ በወጣትነት የሄዱ ልጆችን ብታስብ ደግሞ የእኛ ፍላጎትና የኛ እንትን ደግሞ ኦልሬዲ በፈርስት ጀኔሬሽን በተሰራው ፋውንዴሽን ላይ የተወሰነ ነገር ከፍ ማለት እንፈልጋለን ይሄ ማለት አሁን ያነሳናቸው መንፈሳዊ ነገሮችን ፕራዮሪታይዝ እናደርግ እንችላለን ከፈርስት ጀኔሬሽን በተሻለ መንገድ እና ያ መንገድ ይመስለኛል እኔም እዛ ሄጄ እንዳልኩ የሊትሬቸር ፍቅርና የፍልስፍና የቴዎሎጂ ፍቅር በውስጤ ሲያድር ይሄን ነገር ነው የምፈልገው ይሄን ነገርም ነው የማረገው ለማለት ብዙ ያዙኝ ነገሮች አልነበሩም ገባህ እንደ ሰከንድ ጀኔሬሽን ማለት ነው እዛ ሀገር ላይ ባለኝ ኤክስፖዠር እና ቤተክርስቲያንን እዛ ቦታ ላይ ሳገኛት እንዳልኩ እኔ በመጀመሪያ የሄድኩበት ቤተክርስቲያን ዲሲ ማርያም ብለን በተለምዶ የምንጠራው አካባቢ ነው እዛ ነበርኩኝ እና በሰንበት ትምህርት ቤት አገልግሎት የጀመርኩትኝ እዛ ሄጄ ሁሉም ነገር እንደ አዲስ ማለት ትችላለህ ማለት እዛም ደግሞ የሆነ ቤተክርስቲያንን በአዲስ በዛ አይነት የባህል አውድ ውስጥ ስታገኘው የሆነ አይነት ብርቅዬነት ስሜት ይሰማሃል የቤተክርስቲያን አገልግሎቱ ስርዓቱ በቃ ሪቹዋሊስቲክ ፎርሙ በራሱ የሚፈጥርብህ የሆነ አይነት በቃ ቤተኝነትና በዛ በሩቅ ሀገር እንዳይነት ነገር ስታገኝ በጣም ልዩ ስሜት ይፈጥርብሃል እና ያ ነገር ወዲያው ይስብሃል ወዲያውም ራስን በዛ ነገር ውስጥ ለማዋሃድ ትሞክራለህ እና ያን ነገር ምን ያደረኩት እዛ በሰንበት ትምህርት ቤት የተወሰነ ጊዜ ቆየሁኝ እስከ 1 ዓመት እየተማርኩኝ ነበረ ጎን ለጎን የዜማም ትምህርት ምንም ያስተምር መምህር ነበሩ ከዛ ያው 1 ዓመት ቆይታ በኋላ ወደ ድቁና ትምህርት ሄጄ ያንን ጨርሼ ያው እዛ ማገልገል ጀምሬያለሁ ተወሰነ ጊዜ እዛ ላይ ደግሞ ገባህ ይሄ አሁን ያልኩህ የባህል ጥያቄ አሁንም በአዲስ መልኩ ይነሳ ጀመር ማለት ነው ቀደም ባለው አመለካከቴ እንዳልኩ የአሜሪካን ባህልን ለመረዳት የምታደርገው የራስ ጥረት አለ የኢትዮጵያ ቤተክርስቲያን ደግሞ ራሷን ያገኘችበት የሆነ አይነት መሰረት አለ እዛ ባህል ላይ እና እኔ ምናልባት ካልተሳሳትኩ በተወሰነ መንገድ የማየው ነገር ምንድን ነው የእኛ ቤተክርስቲያን እዛ ባህል ላይ በሆነ አይነት
ማነው አሌክሳንደር ሽመርማን ነው ወይስ ሌላ ያነበብነው መጽሐፍ ነበር እንደ ሰብ ካልቸር ነው ያለው ወይም ደግሞ እንደ አንድ በራሳችን ባህል በራሳችን አኗኗር ባህል ውስጥ የሆነ አይነት በብል ማለት ትችላለህ እዛ ውስጥ ፊት ለማድረግ ነው የሚሞከረው ማለት ነው። እዛ ሄደ እዛ ካሉ ባህሎች ውስጥ እንደ አንዱ ነው እዛ ነው በምታውቀው አካባቢ በምታውቀው በለመድከው ባህል እንትን ውስጥ ለመገደብ ነው ማለት ነው ያለህ እንትን። ግን ደግሞ የኮሌጅ ትምህርቱ የሌላውም አይነት ኢንጌጅመንት ደግሞ ስራም ብትል ትምህርትም ብትል ደግሞ የሌላው ሰፊው ለሰፊው ባህል ያጋልጣል እና እሱን እንዴት ነው ሬኮንሳይል የምታደርገው? እንዴት ነው ኢትዮጵያዊ ማንነትን ባህልህን ባለበት እና ደግሞ ሰፊው የአሜሪካን ካልቸር እንዴት ነው በዛ መካከል ሊፈጠሩ የሚችሉ ነገሮችን የምታየው ወይም ደግሞ እንደምታየው እንደ ብሪጅ ልታየው ትችላለህ። ያ ነገርስ ምን ይመስላል? እንዴት ነው ኢንጌጅ የምናደርገው ከውጭው ባህል ጋር የሚለው ነገር እኔ ጥያቄ ነበረ እና ይህንንም ደግሞ አይቼዋለሁ። ኦብቪየስሊ በፈርስት ጄኔሬሽኑ ትልቁ ቻሌንጅ የነበረው ያ ነው እንዳልኩ የባህል ሁኔታን ስናነሳ ቋንቋ አንደኛው ችግር ነው። እዛ የሚሰጡ ትምህርቶች በአማርኛ ነው እና በቃ ኢትዮጵያ የምናውቃትን ቤተክርስቲያን እዛ ለመፍጠር ነው የተሞከረው ራሷን በተቻለ መጠን ማለት ነው። ያ ደግሞ እንዳልኩ ለኔ አይነቱ ወጣት ለኔ አይነቱ ሰው ደግሞ ቻሌንጅ ይኖረዋል የማይካድ ቻሌንጅ እና ያም በራሱ ራሴን ወደ አገልግሎት ሳመጣ በተወሰነ መንገድ እንደ ቻሌንጅ ወይም እንደ ጥያቄም በሊና ውስጥ የተፈጠረው ነገር ያ ነው። እንዴት ነው ከዚህ በኋላ የቤተክርስቲያን ፎርም እና የቤተክርስቲያን አገልግሎት በዛ ባህል በዛ ካልቸር ውስጥ ፊት ሊያደርግ የሚችለው ደግሞ ከጠባብነቱ ወጥቶ በደንብ ኢንጌጅ ማድረግ የሚችለው ከአሜሪካን ካልቸር ጋር የሚለው የውስጥ ጥያቄ ነበር ማለት እችላለሁ በአገልግሎት ጊዜ ውስጥ። እሺ ዮኒ ጥሩ ነው ያብራራኸው። አይ ቲንክ እዚህ ላይ የተወሰነ ማንሳት የሚኖርብኝ ነገር የሚመስለኝ እንግዲህ ወደ ኋላ በታሪክ ስንመለስ ቢያንስ በኃይለ ሥላሴ ጊዜ ለምሳሌ ብንመለከት ኢትዮጵያውያን ይወጣሉ ከሀገራቸው። ውጭ የሚኖሩ ኢትዮጵያውያን የሉ ማለት አይደለም፣ ይኖራሉ ኦፍ ኮርስ ከሀገር ይወጣል። ግን ያን የነበረው ነገር ምንድነው ከሀገር መውጣት አስፓየር የሚደረግ ነገር ላይ አሁን ሁሉም ሰው ከሀገሩ መውጣት እንደሚፈልገው ማለት ነው። ይሄ በተለይ ከደርግ በኋላ ማለት ኮሚኒዝም የፈጠረው ነገር አለ፣ በጣም ከፍተኛ ችግር ፈጥሮ ነበረ እና በደርግ ሬጂም ምክንያት የተሰደዱ በጣም ብዙ ኢትዮጵያውያን አሉ እንደምናውቀው ማለት ነው ከተለያዩ የሀገራችን ክፍሎች ያንን እንትን ስኬፕ ለማድረግ ብለው ያኔ እንግዲህ በጣም ከባድ ጊዜ ነበር። እንግዲህ ፖለቲካል ቴንሽኑም ነበረ እና ከሀገር ያኔ በጣም በገፍ ሰው መሰደድ የጀመረበት ጊዜ ይመስለኛል። እኔ በኃይለ ሥላሴ ጊዜ ወደ ኋላ ብንመለስ ከሀገራቸው ወጥቶ ሌላ ሀገር የሚኖሩ ሰዎች ይኖራሉ። ግን ልክ ከደርግ በኋላ የመጣው አይነት ይሄ በቃ ማዕበል ጥሎት ይችላል ሰው ከሀገሩ ወጥቶ የተለያዩ ሀገሮች ውስጥ እንግዲህ አሁን አበሻ በጣም ዓለም ላይ በሁሉም ሀገር ከተበተኑ ህዝቦች መካከል በጣም ትልቁን ቁጥር የምንይዘው እኛ ይመስለኛል። ማለት ሌሎች ኦፍ ኮርስ የሚበልጡን ሀገሮች የሉ ማለት አይደለም፣ ስታቱ ማየት ይጠይቃል። እሱ ግን በጣም ዓለም ላይ ከተበተኑ በጣም ዲስፐርስድ ከሆኑ ማህበረሰቦች ውስጥ አንዱ የአበሻው ማህበረሰብ ነው እንግዲህ የአበሻው ኮሚኒቲ ማለት ነው። እና ከዛ በኋላ ደግሞ ከደርግ ጊዜ በኋላ በቃ ማለት ወደ አረብ ሀገር ይሰደዳል ሰው፣ ወደ አውሮፓ ወደ አሜሪካ ይሰደዳል። ያው በፖለቲካ ምክንያት የሚሰደድ ይኖራል። እንደገና ደግሞ ያው ፖለቲካ ምክንያት ስንል ኢምፕሊኬሽኑ ልዩ ስለሆነ ማለት ነው። በአንጻሩ በብዛት ደግሞ ስንመለከተው ደግሞ ያው እንጀራን ፍለጋ ከሀገሩ የሚሰደደው ሰው ቁጥሩ ቀላል አይደለም፣ አብዛኛውን ቁጥር ሊሸፍን ይችላል የሚል ግምት ነው ያለኝ እኔና ያው አሃዛዊ መረጃ ስለሌለ እንዲህ ነው ብላ መናገር ትንሽ አስቸጋሪ ሊሆን ይችላል። ግን በብዛት ግን ያው ሰው እንጀራ ፍለጋ ከሀገሩ ይሰደዳል። ወደ ሀገሩ መመለስ የሚፈልገው በጣም ጥቂት ነው። እዛው ተደላድሎ መኖርን ይመርጣል። እንግዲህ ከወጣ በኋላ ምንድነው ከሀገሩ ወጥቷል፣ እንግዲህ በቋሚነት ለመኖር መርጧል። ስለዚህ ቤተክርስቲያንን መትከል አለበት እዛው ማለት ልጆቹን የሚያስጠምቅበት ማለት እዚህ ያደርጋቸው የነበሩትን ሪቹዋልስ ሃይማኖታዊ የሆኑ ክንውኖችን ስርዓት አምልካዊ ክንውኖችን ለመፈጸም የሚያስችል ነገር ያስፈልገዋል። ልጆቹን ለማስጠመቅ ክርስትናት ለማስነሳት ሰው ሲሞትበት ፍትሐት እንዲደረግለት በዓላት ሲኖር ከሚያውቃቸው ሰዎች ጋር ተሰብስቦ እንዲያስቀድስ ማህሌት እንዲቆም ቤተክርስቲያን መትከል ያስፈልገዋል።
እንግዲህ ሌላ ሀገር ሄዶ ቤተክርስቲያን ከፕሮፌሰር ኃይሌ ገሪማ የሚሉት ነገር አለ። ቤተክርስቲያን ከተከልክ ላትመለስ ነው የሚሉት ነገር አለና ከሀገር ከወጣ በኋላ ታቦት ከተከልክ ላትመለስ ነው ይላሉና ስለዚህ ያው ያለ መመለስ ቁርጠኝነት እንዳለ ታያለህ በተወሰነ ደረጃ ሁሉም ሰው ላይ ማለት አይደለም ግን በብዛት እንግዲህ አሁን ጥያቄውን ፍሬም ስናደርገው ኦርቶዶክስ የኢትዮጵያን ባህል ስንመለከተው ለምሳሌ እንግዲህ ባህልን በአንድ መንገድ ወጥ በሆነ መንገድ ካራክተራይዝ ማድረግ እንግዲህ በጣም አስቸጋሪ ነው። መጀመሪያ አንተ ምን ብለዋልና ስለ ኢትዮጵያ ባህል ስንል ነባሩ የሆነው ክርስትና የሰራውን ባህል ማለታችን ነው። ግን ክርስትና የሰራው ባህል ስንል ሁሉንም ነገር ክርስትናን የሰራው ማለት አይደለም። ያው ከክርስትና ውጪ የሆኑ ለክርስትና ባዕድ የሆኑ ባህሎች ልምዶች አሉ። ኦፍ ኮርስ ይሄን ምንም ለንግዳው አንችልም። በእኛም ሀገር ውስጥ ክርስትና በጣም ሩትድ በሆነባቸው አካባቢዎች ውስጥ ለክርስትና ፍጹም ተቃራኒ ሆኑ ልምዶችና ባህሎች አሉ። የታወቀ ነገር ነው። ባህሉን ሙሉ በሙሉ ክርስትናን ይሰራው ማለታችን አይደለም። ግን አባይት የምንላቸውን ነገሮች ለምሳሌ የግብረ ገባዊ ሐሳቢያችንን ክርስትናን ይሰራው ከሰዎች ጋር ያለን ግንኙነትን በተመለከተ አካባቢው ጋር ከስነ ፍጥረት ጋር ያለን ግንኙነት በተመለከተ አባባሎቻችንን ስነ ጽሁፉን ስነ ግጥም ሁሉ ነገር እንግዲህ በአንድ ማህበረሰብ ይገለጥባቸዋል የሚባሉት ነገሮች የሰራው ክርስትናው ነው ማለት የምንችል ይመስለኛል። በተወሰነ ደረጃ ሙሉ በሙሉ ማለት አይደለም ግን ያው ክርስትና ሰርቶታል በዚህ ረገድ። ስለዚህ ኦርጋኒካሊ ማለት ክርስትናን ወደ አባቶቻችን ወደ ኢትዮጵያ ከመጣ በኋላ አፈሩን አላምደውታል ክርስትናን ማለት ነው። ማለት የኢትዮጵያ ማለት ኢትዮጵያን የሚመስል ማህበረሰቡን የሚመስል ከማህበረሰቡ ጋር የሚስማማ ኮንቴክስቹአላይዝ አድርገውታል ማለት ነው እንጂ አዲስ ክርስትና ሊፈጥሩ አይችሉም። ግን ክርስትና ባህሉ ከጥንት ጀምሮ መሰረቱን ስትመለከተው በየሄደበት ሀገር የሀገሩን ባህል ቃኝቶ የሀገሩን ይሄ ማለት ለምሳሌ የስላቭ ሀገራትን ልትመለከት ይችላል። ራሽያ፣ ዩክሬን፣ ሌሎችንም ሮሜኒያ፣ ቡልጋሪያ ምናምን ምንድነው ባልካን ሀገራትን ብትመለከት የምስራቅ አውሮፓ ሀገራትን ብትመለከት ግሪክን ብትመለከት ግብፅን ብትመለከት አርሜኒያን ብትመለከት ጥንታዊ የሆኑ የክርስትና መሰረት የያዘባቸውን ሀገሮች ስትመለከት ክርስትናውን ኮፕቶች ጋር ስትሄድ በቃ የኮፕት ክርስትና ነው። የኮፕት ክርስትና ነው ማለት ያው ኮፕቶቹን የሚመስል በእነሱ ቋንቋ በእነሱ ባህል መሰረት የተቃኘ የተሰራ ማለት ነው። ያው ግን ክርስትናው እንግዲህ አንድ ነው እንግዲህ ሄዶ ማለት ነው። ያው ኤክሰፕሽናሊዝምን ያው ስለማንቀበልኛ ማለት ነው ኢትዮጵያን ኤክሰፕሽናሊዝም የኮፕቲክ ኤክሰፕሽናሊዝም ወይ ራሽያን ኤክሰፕሽናሊዝም ወደ ሄረስ የተጠጋ ነው። ግን ክርስትና ግን ባይትስ ቬሪ ኔቸር ከባህሉ ጋር ይላመዳል፣ የሀገሩን አፈር ይላመዳል ማለት ነው። የኛ አባቶች ይህንን ሰክሰስፉሊ ካደረጉት አበው ተርታ ይሰልፋሉ ብዬ አስባለሁ። ያው እንግዲህ ሌላ ጽንፍ ይኖረዋል ይህ አመለካከት እንግዲህ የፓሮኪያሊዝም የትራይምፋሊዝም እና ፓሮኪያሊዝም ልክ ለላቲኑ ዓለም ስኮላስቲሲዝም እና ሊበራሊዝም የላቲኑን ዓለም ችግሮች የሆኑትን ያህል ፓሮኪያሊዝም እና ትራይምፋሊዝም የኦርቶዶክስ ዓለም በጥቅሉ ችግር ነው ያስባለሁ በተወሰነ ደረጃ ማለት ነው። ይሄ ፓሮኪያሊዝም ማለት በራስ አካባቢ መታጠር ላይክ በራሳችን ካልቸር ዲፕሊ ፋሲኔትድ መሆን ከራስ አካባቢ አለመውጣት እና ሁልጊዜ የራሳችንን የታላቅነት ትርክት እየተረኩ መኖርና የክርስትናው ሚሽን ደግሞ ኤክስፓንድ ማድረግ ማለት ወደ ሌሎች መሄድ መውጣትን የሚያሳይ ነው። ከኛ ጋር ግን ከተወሰነ ጊዜ በኋላ ዴቨሎፕ የተደረገውን ካልቸር ይሄ የተልእኮ ካልቸር ነበረን ኦፍ ኮርስ ያው በአቡነ ተክለ ሃይማኖት ጊዜ ነበረውን ከነሱ በፊት የነበሩትን የተወሰኑ እንትኖች ስናነሳ ከዛ በኋላ ግን የተቋረጠና ጀስት ፓሮኪያሊዝም ስል በቃ በአንድ አካባቢ በቃ ኢትዮጵያውያንን በራሳችን መታጠር የራሳችንን ኤክሰፕሽናል መሆን መተረክ በዛ ዲፕሊ ፋሲኔትድ መሆን ወደ ሌሎቹ ዓለም መውጣት ማለት ያንን አባቶች የሰሩትን ስራ የማያስቀጥል ማለት ትራይምፋሊዝም ይሄ መዋኢነት ድል አድራጊነት አይነት ስሜት ያው ሌሎቹ እንደዚህ ናቸው ክርስትና ሊያጠፉ ነው ምናምን እኛ ደግሞ ፕሪዘርቭ ያደረግነው የጠበቅነው እኛ ነን የሚል አይነት አመለካከት አለው። ያው ላቲኑ ደግሞ እንደምታውቀው የላቲኑ ዓለም ዌስት ያው ካራክተራይዝ ብናደርገው ትልቁ እንትኖቹ ችግሮቹ በየማስበው ይሄ ስኮላስቲሲዝም እና የሊበራሊዝሙ አለ በተወሰነ ደረጃ ማለት ነው። እዚህ ጋር ለመጨመር ያህል ማለት በእኛ ባህል ውስጥ እንዳልከው የክርስቲያን እውነታ ሼፕ የሆነበት መንገድ የራሱ ልዩ የሆነ ኮንቴክስት አለው ማለት ነው። በተለይ ደግሞ ከብሉይ ኪዳን ከኦሪት ሕግ ወደ ወንጌል የተሻገርንበትን የሆነ አይነት ኮንቲኒቲ እንዳለ እንናገራለን። ያም ነገር ደግሞ ኢትዮጵያን ኦርቶዶክስ ተዋህዶ ሃይማኖት ዩኒክ እንደሚያደርጋት እንትናለና ይህንን እንደ ኤክሰፕሽናል ኬስ ከወሰር ነው በራሱ ምድር ክፋት የለውም ግን ይህንን መሰረት አድርገን ወደ ከፍ ወዳለው የተልእኮ ስራ
ብሎም ደግሞ ራስን ከሌላው ከኛ ከተለየው ባህል ጋር ኮሚኒኬት የማድረጉን ኢንጌጅ የማድረጉን ስራ ግን በዛው መንገድ ማለት የለብንም። አይ ጥሩ እንትን ይጨመርክልኝ እኔ እያልኩ ያለሁት ልክ ነው። ሁሉም ሀገር ኤክሰፕሽናል የሆነበት የሆነ አስፔክት ይኖረዋል በእርግጠኝነት መናገር የምንችለው። አሁን እንዳልከው የኢትዮጵያ ዩኒክ የሚያደርጋት ነገር ምንድን ነው እንዳልከው የኮንቲኒቲ አለ። ከብሉይ ኪዳን ወደ አዲስ ኪዳን የመጣችበት ከኦልድ ቴስታመንት ወደ አዲስ ኪዳን ፐርፌክትሊ የቀጠለበት ሁኔታ አለ። ፎርስ በመሀል የተፈጠሩ ሌሎች ችግሮች ቢኖሩ ያው እንግዲህ ከዛ ከብሉይ ኪዳን ኮንቴክስት ነው ወደ አዲስ ኪዳን የመጣ ነው። ያ ዩኒክ ያደርገናል፣ ምንም ጥያቄ የለውም። ያው ግን በዛ አንጻር ስናየው ሌሎቹንም ሀገሮች ደግሞ ዩኒክ የሚያደርጓቸው የተለያዩ አንጻሮች ሊኖሩ ይችላሉ። ኤክሰፕሽናሊዝም ስን ምን ማለት ፈልጌ ነው እኛ ከሌሎች የምንለይበት ነገር የለም ማለት ሳይሆን ኦፍኮርስ እኛን ኤክሰፕሽናል የሚያደርገን ነገር አለ። ግን እሱን ተንተርሰን ግን ራሳችንን የማላቅ ራሳችንን ከሌላው አልቆ የመተረክ ትርክት ማለት ነው። ከሌላው እንበልጣለን፣ እኛ እንልቃለን፣ ሌሎቹ እንደዚህ ናቸው። ኢቭን ለምሳሌ አሁን አዲስ ኪዳን ይህንን ራሱ እንደ አንድ ጉዳይ ብንመለከተው ከብሉይ ኪዳን ነው እኛ አዲስ ኪዳንን የተቀበልነው። ፔጋኒስቲክ ከሆነ ባክግራውንድ አዲስ ኪዳንን የተቀበሉ የክርስቲያን ሀገሮች አሉ። ለምሳሌ ሩሲያን ከዚህ አንጻር ልታነሳት ትችላለህ፣ ሌሎቹንም የስላቭ እንትኖች ልታነሳት ትችላለህ። እና አፍተር ኦል አዲስ ኪዳንን ተቀብለዋል። እኛ ብሉይ ኪዳንን መቀበላችን አፍተር ኦል ጥላውና አካሉ ነው አይደል የምንለው። አካሉ ክርስቶስ ከመጣ በኋላ ክርስቶስን ከተቀበሉ በኋላ ብሉይ ኪዳንን ባለመቀበላቸው ምክንያት እኛ ከነሱ ሱፒሪየር ልንሆን አንችልም። ይህንን ትርክት የሚያቀነቅኑ ሰዎች ታያለ። ኤኒዌይስ ይህንን ያነሳውበት ምክንያት ምንድን ነው? ይህንን አንጻር ራሱን የምንቃወመው መሆኑ እንዳለ ሆኑ ግን ኤክሰፕሽናል የሆንበት ከሌላው ሀገር የተለየንበት ክርስትና የእኛን ቋንቋ እንዲናገር የእኛን አለባበስ እንዲለብስ የእኛን አፈር እንዲላመድ አድርገውታል አባቶቻችን ማለት ነው። ሰክሰስፉሊ አድርገውታል ማለት ይቻላል። እና ቀደምት አባቶቻችን ግን የእነሱን ስራ አስቀጣዮች እየሆንም አይደለም፣ የእነሱ ማይንድም እየወረስን አይደለም አሁን ባለበት ሁኔታ ማለት ነው። ኤኒዌይስ ግን ከዚህ እንትን ተነስተን አሁን እንትኑን ትመለከተዋለህ። ላይክ እንዳልከው ህሊና የመሰረቱ ኢንተሌክቹዋል ፋውንዴሽኑን አታገኘው ብዙ ሰው ጋር ግን ሪቹዋሊስቲክ ፎርሞቹን ትመለከታቸዋለህ። ቤተክርስቲያን ውስጥ ባለው ስርዓት አምልኮ ውስጥ ሰው ያለውን ሱታፌታ ያለ ውጭም ባለው አኗኗሩ ይሄ ምልክት የሚመስሉ ነገሮቹ አሉ። ግን ዲፕ ዳውን ለምሳሌ ይሄ ምልክቱ ካለ የሆነ ጥልቅ ነገር ምልክታዊ ኢምፕሊኬሽን ሊኖረው ይገባል። ያ ምንድን ነው ስትል ያው ያ ህሊና የመሰረት ኢንተሌክቹዋል ፋውንዴሽን ካለመኖሩ የተነሳ የተበራራ መልስ ላታገኝ ትችላለህ። ከዚህ ይህንን ሲምቦሊክ የሆነ ነገር ይዘው ነው ከሀገራቸው ሲወጡ ማለት ነው። እንግዲህ እንዳልኩት የተሰደዱበት ምክንያት ልዩ ልዩ ምክንያት ነው። እንግዲህ በፖለቲካዊ ምክንያት የተሰደደ ትውልድ አለ። እንጀራ ፍለጋ ደግሞ ፎር ዘ ሞስት ፓርት አብዛኛው በዚህ መንገድ የተሰደደ አለ። እነዚህ ሁሉ ሰዎች ከሀገራቸው ከወጡ በኋላ የሄዱበት ሀገር ቶታሊ ዲፍረንት ካልቸር፣ በክርስትናዊ መሰረት ያልተቃኘ ካልቸር። እሱን አንተ ሰፋ አድርገህ ታነሳልናል። አሁን ጥያቄ የሆነ ኮንቴክስቱን ለመስጠት ብዬ ነው ረጅም ማብራሪያ ያስገባው እና በተቃኘ ካልቸር ውስጥ ነው የገቡት ማለት ነው። ስለዚህ ያንን ሃይማኖት ከሰራው ያንን ባህል ከሰራው ሃይማኖት የሰራውን ሃይማኖት ይዘህ ያ ሃይማኖት ያስከው ሃይማኖት ያልሰራው ባህል ውስጥ ሄደህ ስትኖር ኢትስ ዲፍረንት አይደለ? የተለየ ነገር እንግዳ ነገር ነው እየተከናወነ ያለው ማለት ነው። ያንን ቻሌንጅ በናንሳ ጥሩ ይመስለኛል። ይሄ ፈርስት ጀነሬሽን የምንለው ለእናንተ ለዲስከሽን ስንል ካራክተራይዝ አድርገናል። ፈርስት ጀነሬሽን እና ሰከንድ ጀነሬሽን። ፈርስት ጀነሬሽን እያልን ያለ ነው እዚህ ሀገር ኖሮ እዚህ ሀገር ፎርምድ ሆኖ እዚህ ሀገር ስሪቱ እዚህ ሀገር ሆኖ ከዛ በኋላ ወደዛ ሀገር የሄደው ትውልድ ነው። ሰከንድ ጀነሬሽን የምንለው ደግሞ እዛ ሀገር የተወለደ እዛ ሀገር ያደገ ያው ኒሰር የተወለደ መሆን ላይ ጠብቆ ይችላል። እዚህ ተወልዶም በትንሽ እድሜው ሄዶ ያደገም ሰው በዛ ጀነሬሽን ውስጥ ቢሎንግ ያደርጋል ብዬ አስባለሁ። እና እሱ ትውልድ አለና ሁለቱን ትውልዶች ወደ ንጽጽር ውስጥ የሚያስገባ ነው ቀጣዩ ጥያቄያችን ማለት ነው። እና ወደ በጣም ኢምፖርታንት ወደሆነ ነጥብ ስለሚወስደን ይሄ ጥያቄ እዚህ ላይ ትንሽ ሀሳብ እንድትሰጡ የምፈልገው ነገር ኦርቶዶክሳዊነት ከቃኘው እንደ ኮሚኒቲ ማለት ነው የፐርሰናል ኤክስፒሪየንስንም ልጨምር ትችላለህ። እዚህ ላይ ኦርቶዶክሳዊነት ከቃኘው ሀገርና ባህል ተነቅሎ ኦርቶዶክሳዊነት ወደ አልቃኘው ባህል ውስጥ ኦርቶዶክሳዊነትን ይዞ መሄድ ምን ይመስላል እስቲ ኮሚኒቲ ውስጥ ስንመለከተው? ይሄን ወሳኝ ጥያቄ ይመስለኛል። በጣም ብዙ የውይይታችን ሴንትራል ቴሲስ ብዙ ሊያወያይ የሚችል ነገር ነው። በእኛም ብቻ የሚወሰን አይመስለኝም። ይሄ ጥያቄ ብዙ ሰው ልብ ውስጥ ያለ ጥያቄ ነው የሚመስለኝ። ይህ ስል ምንድን ነው ከሀገራችን ስንወጣ ይዘ ነው የምንወጣው እንደ ግለሰብ
ያሉ ነገሮች ይኖራሉ። የአስተዳደግ ሁኔታዎች፣ የባህል ኮንቴክስቱ እንዳልኩ ከአገር ከከተማ ከተማ የሚላይ ስለሆነ ማለት ነው። እንደ ባህል ደግሞ ወይም ደግሞ ቤተክርስቲያንን እንደ አንድ ኢንስቲትዩት ከወሰድካት ቤተክርስቲያን ከኢትዮጵያ ተነቅላ ወደ አሜሪካን ካልቸር ስትመጣ ምንድን ነው ይዛ የመጣችው? ምንድን ነው ይዛስ ጓዝ ያለችው ነገር ምንድን ነው? መቼስ ሃይማኖት ብቻውን ተነጥሎ እንደማይመጣ ያው ማሳያ ሆነ ለኛ ቤተክርስቲያን አይደለ? ባህሉ ይመጣል። ከዛ ጋር ደግሞ የኛ ዩኒክ የሚያደርገን ሪቹዋሊስቲክ ፎርሙ አለ። በቅዳሴው፣ ሰዓታቱ፣ ማህሌቱ እና ሌሎች የአምልኮ ምንድነው ክንውኖች የሚደረጉበት ስርዓቶች ሁሉ አብሮ ይመጣሉ ጓዝ እና እንዳልከው አሁን እቺ ቤተክርስቲያን ከዛ መሰረት ላይ ተነስታ የፍጹም ምንድነው አሜሪካን ካልቸር ባህል የሆነበትን ምንድነው ጥንተ ነገሮች መነሻዎች ባልታወቀበት ሁኔታ ላይ ሄደን ስናስቀምጣት ይሄ ነገር ምናልባት ምንድነው ማቴሪያሊ በቀላሉ አፕል ሊያደርግ የሚችል ነገር ነው ማለት በቃ ከአንድ ቦታ ተነቅሎ ሌላ ቦታ መነቀል ሊሆን ይችላል። ግን ባህላዊውን ፋውንዴሽን መንፈሳዊውን ፋውንዴሽን ደግሞ ካልተያዘ እና ነገር በደንብ ጠርቶ ካልታየ ደግሞ ብዙ ችግሮች ይነሳሉ ማለት ነው። ማለት ኢትዮጵያ ውስጥ ማናገኛቸውን በኢትዮጵያ ባህል ውስጥ ማንጠይቃቸውን ቻሌንጅ ማንሆንባቸውን ነገሮች እዛ ባህል ላይ እናገኛቸዋለን። እዛ ባህል ላይ ልዩ መልክ ይዘው ይመጣሉ። መልስ ለመስጠት እስከሚያስቸግርም ሊሆን ይችላል። ወይም ደግሞ ያልዩን ቻሌንጅ ፌስ ሊያደርግ የሚችል ሊደርሽፕ ፌስ ሊያደርግ የሚችል ኢንተሌክቹዋል ሪሶርስ ልናጣ እንችላለን በዛ መንገድ እና እኔ እንደሚመስለኝ ትልቁ የቤት ስራ ወይም ደግሞ ትልቁም ቻሌንጅ የሆነው ምንድን ነው እዚህ አዲስ ባህል ላይ እዚህ የአሜሪካን ካልቸር የምንለው አውድ ላይ ቤተክርስቲያን ስትቀመጥ እና እዛም ያለው የካልቸራል ኤንጌጅመንት የባህላዊ ልውውጥ እና እንደዚሁም ደግሞ መንፈሳዊ መሰረቶቹን ጠልቀን ሄደን ማለት እዛ ያለውን እኔ እንደሚመስለኝ እንግዲህ ባህሉ በማንኛውም ቦታ በማንኛውም ሀገር ውስጥ ቢሆን ባህል ሁለት አይነት ገጽታ ይኖረዋል። ውጫዊ የሆነ ገጽታ ይኖረዋል። ሁላችንም ለምሳሌ አንድ ሰው ኢትዮጵያ መጥቶ የኢትዮጵያን ባህል አወኩ ሊል የሚችለው ምናልባት በሚዲያ የሚታየውን የኢትዮጵያን ባህል ሙዚቃውን፣ ጨዋታውን፣ ሌሎች አለባበሱን አይቶ ትክክል ያንን አይቶ የኢትዮጵያን ባህል አወኩ ሊል ይችላል። ግን ደግሞ ባህል የሆነ ኢንተርናል የሆነ ደግሞ ውሳጣዊ ደግሞ ገጽታ አለው። ትክክል ገጽታ አለው። ያንን የት ነው የምናገኘው? ኢትዮጵያ ባህል ነው ውስጣዊውን ኢትዮጵያዊነት ኮር የሆነውን ካልቸር ቫሊዩ የት ነው የምናገኘው ስትል ደግሞ ምናልባት ይህን ሰውዬ ጠለቅ ብለህ ወደ ባህሉ ወደ ትምህርታዊ እንትኖች መሄድ ኖርበት ይሆናል። ለምሳሌ በቅኔ ቤቶች በአብነት ትምህርት ቤቶች ያለውን ልዩ የሆነ ምንድነው ካልቸራሊ ፎከስድ እና ኢንቴንሽናል የሆነበት ቦታ ካልተገኘ የእኛን ኢትዮጵያዊ መሰረት ሊያገኝ ይችላል። እንደዚሁም እንደ ሱፐርፊሻሊ በሚመስሉ ነገሮች እንኳን ካየ እኛን የኢትዮጵያን ማንነት የሚወክልልን ሙዚቃ ምንድን ነው ብትል ምናልባት ለብዙ ሰው ለምርጫ የሚያስቸግር ሊሆን ይችላል። ግን ለእኛ ምናልባት ያሬዳዊ ሊሆን ይችላል እኛን ማንነት የሚገልጸው። ግን ይህ ሰውዬ ይህን ነገር በሚዲያ ወይም በቢልቦርድ አያገኘውም። ይህን አይነት እንትን ገባ እና እንደዚህ ሁሉ ጠለቅ ብሎ ማየት አለበት እና ዋነኛው እዚህ ያለው አይዲያ ምንድን ነው ባህል ውስጣዊና ውጫዊ የምንለው ገጽታ እንዳለው መጠን አሜሪካንን በዛ መንገድ መመልከት መቻል አለብን። ይህ ይመስለኛል ትልቁ ሀሳብ። በጣም ጥሩ። ይህ ማለት ምንድን ነው ወደ ዋናው ሴንትራል እንትን ስንመጣ የእኛ ቤተክርስቲያን እዛ ሄዳ አርፋ መጀመሪያ ላይ ፌስ የምታደርገው የአሜሪካን ካልቸር ወይም ደግሞ ውጫዊ ገጽታ አለ እና ያንን ነው የፈርስት ጄኔሬሽን ምናልባት ቻሌንጅ እያደረገው የነበረው። በዛው መጠን ወደ ራሱ ማንነት ሪትራክት እንዲያደርግ ወደ ራሱ ማንነት ፎከስድ ሆኖ ልጆቼን በዚህ መንገድ ማስተማር አለብኝ፣ ልጆቼን ባህላቸውን ቋንቋቸው ማስተማር አለብኝ የሚለው አይነት አውድ ውስጥ ራሱን ያገኘውም አሁን ያልከውን የአሜሪካን ካልቸር ውጫዊ ገጽታውን ፌስ ስላደረገው ነው፣ ኢንካውንተር ስላደረገው ነው ፊት ለፊት። አሁን ግን እንደ ጥያቄም እንደ ሀሳብም ወሳኝ የሚሆነው ነገር ምንድን ነው የአሜሪካን ካልቸርን ኢንተርናል ኮሩም ደግሞ መገኘት አለበት። በተለይ ለእንዲህ አይነት ለመንፈሳዊ ተልእኮ
ለሃይማኖታዊ ተልእኮ ሲታሰብ የአሜሪካን ካልቸር ያደረገውን ነገሮች መነሻዎቹን ፋውንዴሽኖቹን በደንብ መመርመር ያስፈልጋል። እና ለምሳሌ እኔ እንደራሴ ይሄ ነገር ሁለት ጎን ኖሮ አንተ ቅድም ያነሳው ነገር ይመስለኛል። አንደኛ ኢንዲቪጁዋል የሆነ ስራ ያስፈልገዋል። ይህ ማለት አንድ ሰው ቤተክርስቲያንን በዛ አይነት ካልቸር ውስጥ ማለት በአሜሪካን ካልቸር ውስጥ ሄዶ ባህላዊዋን ኢትዮጵያዊ ፎርም ያላትን ቸርች መፈለግ ላይኖርበት ይችላል እዛ ቦታ ላይ ሲገኝ። ነገር ግን ቤተክርስቲያንን ስፒሪቹዋሊ ወይም ቴዎሎጂካሊ መፈለግ ይኖርበታል መጀመሪያ። ማለት በጣም ኢንዲቪጁዋሊስቲክ በሆነ ሴንስ ማለት ነው። እኔ ከቤተክርስቲያን ጋር ያለኝ ነገር ምንድን ነው? እንደዚሁም ህሊናዊ መሰረት ይዞ መነሳትም አለበት። ማለት እግዚአብሔርን የመሻቱ ነገር ብሎም ስለ ድህነቱ በጣም ፐርሰናል በሆነ ወይ በማሰብ ወደዚህ ወዳልኩ ዲፕ ወደሆነ ህሊናዊ መሰረት መጠጋት ይችላል። እንደ ኢንስቲትዩት ደግሞ ካየኸው የትምህርቶቻችን የሚሰጡበት አውድ በዛ ኮንቴክስት መመርመር ይኖርባቸዋል። ማለት ባህሉን ፕሮፋውንድሊ ኢንጌጅ ሊያደርግ የሚችል ኢንተሌክቹዋል ስራ መሰራት አለበት እዛ ቦታ ላይ እንጂ ይሄ ውጫዊ ገጽ ያለው ያልኩን የአሜሪካን ካልቸር ብቻ ይዞ እነሱ ላይም ሪያክት እየተደረገ የሚደረግ ነገር እንዳልኩ ወደዛ ወደ ጠባቡ አውድ ነው የሚያመጣን። ግን የአሜሪካን ካልቸርን ውስጣዊውን የሆነውን ገጽታ ማየት ከቻልን ያንን ነገርም ለመንካት ከቻልን ባህሉን በደንብ ኢንጌጅ ባረገ መንገድ በዛም ሁኔታ ላይ ደግሞ እኛው ባለን ኢንተርናል ሪሶርስ ባህሉን ቻሌንጅ ማድረግ እንችላለን። እኛም እዛ ቦታ ላይ በደንብ ግራውንድድ መሆን እንችላለን በህሊናዊና ሃይማኖታዊ መሰረት ላይ ማለት ነው። እስኪ ነገር እንዴት ታየዋለህ አንተ ይህንን ኢንጌጅመንት? ልክ ነው። በጣም አስፈላጊ የሆነ ወደ ቀጣይ ወደ ምናነሳው ነጥብ አክቹዋሊ ይመራናል። እና እንዳልኩ እንግዲህ ቅድም የተወሰነ ለማንሳት እንደሞከርኩት እንግዲህ ባህሉን ኦርቶዶክሳዊነት ባህልን የመቃኘት ሚና አለው። እንዳልከው ለምሳሌ ሁሌ ኢምፖርት ሊደረግ አይችልም። አሁን ወደኛ ሀገር ለምሳሌ ክርስትና በምናመጣበት ጊዜ ለምሳሌ አሁን ተሳቱ ቅዱሳን ሲመጡ ሁሌ የምንለው ነገር ነው፣ ይሄ የሚደጋግም ነገር ነው። እንግዲህ የኛን ቋንቋ አጥንተው የኛን ካልቸር አይተው ከኛ ባህል ጋር ከኛ ቋንቋ ጋር ነው ክርስትናን ያላመዱት ማለት ነው እንጂ የመጡበትን ባህል የመጡበትን ቋንቋ አይደለም ክርስትናው ላይ ኢምፖዝ ያደረጉበት ማለት ነው። እና ይሄ ልዩ ተፈጥሮ ያለው ይመስለኛል። ክርስትና ሲሄድ ለየሀገሩ ለየባህሉ በሚስማማ መንገድ ባህሉን መቃኘት ኦርቶዶክሳዊ የማድረግ ሚና አለው። እና ምንድነው አሁን እንግዲህ ኦርቶዶክሳዊ የሆነውን አስፔክት ስታየው ለምሳሌ የሽሜማንን እንትን እያወራንበት ነበርና ተመሳሳይ ነገር አለ። አሁን በእኛ ኮሚኒቲና በምስራቁ ማህበረሰብ መካከልና እነሱም አሁን በብዛት በኮሚኒዝም ተሰደው ሲወጡ ከሀገራቸው ተሰበሰቡ አንድ ቦታ አሜሪካ ውስጥ አውሮፓ ውስጥ ተሰበሰቡና እነሱ ካደጉበት ባህል በጣም የተለየ ባህል ያለው እነሱ ከተቃኙባቸው መነሻዎች ፍልስፍና መነሻዎች የተቃኘ መነሻዎች ያለው ሀገር ነው የሄዱትና ለማድረግ የሞከሩት ምንድነው በቃ ለምሳሌ ከራሽያ የማይመጡት አነስ ያለች ራሻ የሆነ ፓሪስ ውስጥ የሆነ አጥቢያ ውስጥ ራሽያን አነስ ባለ ሁኔታ ለመፍጠር ነው የሞከሩት እዛው ማለት ነው። ከዩክሬንም የመጡት ከቡልጋሪያም ከሮሜኒያም ከሁሉም የመጡት ለማድረግ የሞከሩት ነገር እዛው ለመፍጠር ነው። እና እሱ እንደውም ይላል ቤተክርስቲያን ሊተርጂ ካለቀ በኋላ ራሱ ሩሲያ ራሽያኖቹም የሚሰበሰቡና ራሻ ስለነበራቸው ትዝታ ነው የሚጫወቱት። ሌሎቹም እንደዛው እና ተመሳሳይ ነገር ያለ ይመስለኛል እኛም ሀገር ላይ ማለት ነው። አሁን እኛ ሚዲያ ላይ እንግዲህ የምናያቸው አንዳንድ ነገሮች አሉና የመጀመሪያ ሄደው ትውልድ እንግዲህ እንዳልነው ይሄ ስላቮቹም ይሄ ራሻዎቹም ዩክሬኖቹም ምናምን ሲሄዱ ከሀገራቸው ጋር ጥልቅ የሆነ ትዝታ አላቸው። የልጅነት ትዝታ ትስስር አላቸው። እንግዲህ ኦርቶዶክሳዊነት እነሱ ሲረዱት የልጅነት ትዝታ ነው። እኛም ሀገር የሄዱትን ሰዎች ስታያቸው የልጅነት ትዝታ ነው ኦልሞስት በብዛት ስታየው ማለት ነው። በልጅነት ፍልሰታ ያስቀደሱበት ትንሳኤ ሲሆን ይሄ ሚሻሚሾ ምናምን የነበረበት ቲቪ ላይ የሚመጡት ማለት በዓል ሲኖር የሚመጡት ሙዚቃዎች በዓል ሲመጣ ዶሮም ሲታረድ በግ ሲታረድ ሰብሰብ ብሎ ሰዎች ሲጫወት ያለው እንትን ነው። እነሱ ማለት ወደ ኋላ ነው የሚተዝቱት። ኖስታልጂያ ነው ለነሱ ኦርቶዶክሳውያን። ስለዚህ በቻሉት አቅም ለማድረግ የሚሞክሩት ነገር ምንድነው እዚህ በልጅነታቸው የተቀረጸባቸውን ትውስታ ወደዛ ነው ኢምፖርት ማለት ከዚህ ለማምጣት ነው የሚሞክሩት እንጂ ይሄ ኦርቶዶክሳዊ መነሻውን
ላይክ ማለት ባህሉን እንግዲህ እንዳልኩት ኦርቶዶክስ አይነት ነው ይቃኘው እዚህ ሀገር ግን አሜሪካን ሲሄድ ግን ኦርቶዶክስ አይነት ባህሉ በተለየ መንገድ ነው መቃኘት ያለበት ባህሉ ሌላ የተለየ ባህል ነው ሶ ኦርቶዶክስ አይነትን ብቻ ሳይሆን ባህሉንም ነው ይዘው ለመሄድ የሞከሩት በተወሰነ ደረጃ እሱ ደግሞ በጣም ሱፐርፊሻል በሆነ መንገድ ማለት ነውና ወደ ልጅነት ትዝታ ነው ሬዲዩስ የሚደረገው ኦርቶዶክስ አይነትን ስትመለከተው ማለት ነው ሶ በልጅነታቸው ወይም ደግሞ በወጣትነታቸው ውስጥ የነበረውን የኦርቶዶክስ አይነት ትዝታ ከቤተክርስቲያን ጋር ያላቸውን ትዝታ እንደው በእንትን ካየው ከሀገራቸው ጋር የነበራቸውን ትዝታ እዛ ነው አሜሪካ ለማምጣት ነው የሞከሩት ስለዚህ የሆነ አጥቢያ ውስጥ ለምሳሌ ታያለህ አሁን ልጆች ለምሳሌ ዲቁና ተሾሙ ምናምን ሲባል ለምሳሌ መሀል የተለያዩ ወረብ እንዲቃኙ ጠምጥመው ምናምን ነገር አሜሪካ ነው ይሄ ነገር እስክትል ድረስ የሚያደርስ ነገር አለና እዚህ ሀገር ያለውን ነገር ኤግዛክትሊ ዛ ኮፒ ለማድረግ የሚሞከርበት ሁኔታ ያለ ይመስለኛል ኢቭን ለምሳሌ ሲያስመጡ በብዛት አሁን ከተወሰነ ጊዜ በኋላ ነው መርጌቶች ኢምፖርት በማድረግ ነው የተጠመደው ያስባሉ አገልግሎቱ ማለት ነው እዛ ብዙ ያቋቋም መንበራን ይድጓ መንበራን ለማፍራት ማለት ነው ግን ምንድነው ዲፈረንሱ አንድ እንደውም አርቲክል የጻፈ ሰው ነበር አውርተንበት ነበር አይ ቲንክ ስሙ ሰለሞን ሳህሌ ይመስለኛል እንደውም አንድ መጽሐፍ እየጻፈ ይመስለኛል ነው መጽሐፍ ከወጣ በኋላ ሰው የሆነም ብናወራው ብለን እያሰብን ነበር ይሄንን ጽሁፍ የጻፈውን ሰው ማለት ነውና በጣም በጥሩ ሁኔታ አርቲኩሌት አድርጎት ነበርና ልጆቹ እንግዲህ ወላጆቻቸው እንዳልኩ ከዚህ ሀገር ነው ሄዱት ኦርቶዶክስ አይነት ለነሱ የልጅነት ትዝታ ነው ፎርቶሞስ ሁሉንም ጠቅልሎ መናገራቸው ሁሉም ጉዳይ ላይ ጠቅላይ አስተያየት መስጠት አስቸጋሪ ስለሚሆን ማለት ነው ግን ለነሱ የልጅነት ትዝታ ነውና ካስተምና ሪቹዋል ነው ኦርቶዶክስ አይነት ብሎ ሲያስቡ እንዳልኩ ይሄ ሰዓታቱ ቅዳሴው ፎርሙ ሪቹዋሊስቲክ ፎርሙ ማለት ነው የሥርዓት አምልኮ ይሄ ቅርጽና ይዘት ነው እንጂ የሥርዓት አምልኮ ጥልቅ የሆነ ነገር መለኮታዊ መነሻ አይደለም ልጆቻቸው ሲጠይቋቸው በብዛት መልስ እንደማይኖራቸው ምናምን እንሰማለንና ሶ ልጆቻቸውንም እዚህ እንደ ሀገር እንዳሉት ልጆች ማድረግ ነው የሚፈልጉት እሱ እንደውም በእናቶች መካከል አይ ቲንክ ልጆቻቸው እንዲያውቁን የማድረግ ፉክክር መኖሩን የጻፈው በጣም ያስገረመኝ ነገር ማለት ነውና ልጆቹ ራሱ ወደ አገልግሎት የሚገቡበት እድሜ እኔ በጣም ትንሽ እድሜ ነው የሚገቡት ከገቡ በኋላ እንዲሆኑ የሚፈልገው በቃ ላይክ እዛ ሀገር ተወልደው ላደጉበት ሀገር የሀገር ለሚያመጣባቸው ቻሌንጅ የበቁ አገልጋዮች እንዲሆኑ ሳይሆን የሚፈልገው እነዚህን ሪቹዋሊስቲክ ፎርሞች የሚያሟሉ ሰዎች እንዲሆኑ ነው የሚፈልገውና ከዛ የዘለለንትና ጸሐፊውን ሲጽፍ ያው የእሱም ውጤት ይታያል ታይቷል ብሏል ምክንያቱም ያው ሰብስታንስ አቢዝ ውስጥ የሚገቡ ልጆች አሉ በጣም ብዙ ማለት ነው ማለት ወረብ ጥሩ የሚወርቡ ዚቅ የሚጸነጽሉ መልክ የሚጸነጽሉ ይሆኑና ግን ሰብስታንስ አቢዝ ውስጥ ይገባሉ ምክንያቱም ይሄ ሌላ የሆነ ዜማ የመማር ያህል ነው እንጂ የሆነ ጥልቅ የሆነ መሰረት ያለው ነገር አይሆንም በቃ ጀስት ዜማ ስለሌላቸው እንዳልከው ልክ ነው እሱ በበቂ ሁኔታ ስለሌላቸው ጥሩ መሰረት ላይ ስላልሆኑ ያው ጀስት በቃ እና ያንን እንትን ለማድረግ ብሎ ይገባሉ የፖርኖግራፊ በጣም ከባድ የሆኑ ፖርኖግራፊ አዲክሽን ውስጥ ይገባሉ ፖርን አዲክሽን ውስጥ ይገባሉ ሰብስታንስ አቢዩዝ ውስጥ ይገባሉ ምናምን ልጆቹ ዳር ሎስት ነው የሚለው ሰውየው ግን ከላይ ሲታዩ ግን ቤተክርስቲያን የሆነ ክብረ በዓል ስትሄድ ግን ነጭ ለብሶ ጠምጥመው ምናምን ስታያቸው በቃ ቤተክርስቲያን ጥሩ ላይ ነው ያለች ማለት የተሟላ ነው እንድትል ያደርጋልና ይሄ ብዙ ጊዜ ሪቹዋሊስቲክ ፎርሙ ያጥበረብራል ነገር እየታሃን ያጭበረብረዋል ነገር ሪቹዋሊስቲክ ፎርሙ ማለት ነው ጠለቅ ብለህ ማየት አለብህ ከዛ አንድ ስቴፕ ምክንያቱም ለብሰን ስንታይ በበዓል ደመቅ ብለን ስንታይ ያለን ነው የምንመስለው ነው ስለመናገር ግን ችግሩ ግን ከዛ ጠለቅ ብሎ ነው ያለው ነው ስለመናገር ማለት እና አንዳንዴ ሪቹዋሊስቲክ ፎርሙ ሰው ቤተክርስቲያንን ከውጪ ሲያያት ያጭበረብረዋል እይታውን በጣም ያጭበረብረዋል በጣም ጥሩ ነው ያለው ነው በቃ አሁን ከዚህ ብዙ ሰዎች ሲያወሩ አሜሪካን ሀገር ስላለው ሁኔታ ይሄን ነገር አንደርስታንድ ያደርጉ ልጆቹ ምን ውስጥ እያለፉ እንደሆነ ያንን ቻሌንጅ እንዴት መቋቋም እያቃታቸው እንደሆነ እና በዛ ትግል ውስጥ በዛ ስትራግል ውስጥ እንዴት ከባድ ሁኔታ ውስጥ እንዳሉ ሰው አንደርስታንድ ያደርጉ ማለት ከውጭ አይደል እንደዚህ እዛ ራሱ ተወልደው አድገው እንደው እንትኑን አቋቋሙን ሲያበጥሩት ምናምን ነገር ያልሰቡና ይሄ በጣም ሱፐርፊሻል ነው ልጆቹ ግን ለሀገሩ በሚስማማ መንገድ ግን ለሀገሩ ችግሮች በሚስማማ መንገድ አልተቀረጹም አልተቃኙም ነው ፖይንቱ ማለት ነው ይሄ አክቹአሊ ሰፋ አድርገን ስንመለከተው ቤተክርስቲያኒቷ ማለት ስትሄድ እንዳልን ሁሉ ነገሯን ይዘርሽ ለምሳሌ ስርዓት አምልኮን እንመልከት ለምሳሌ እሺ ቅዳሴው አለ ሰዓታቱ አለ ለምሳሌ ሌሊት የሚቆመው መዝሙር ለምሳሌ ያው ድጓ አይደለም የሚቆመው ሌሊት ሲቆም ለምሳሌ ባለፈው ያወራ ነበር ካንደ ወዳጅ ጋርና ቅዱስ ያሬድ ሲከፍለው እንትኑን በእኛ ሀገር ማለት ኢትዮጵያ ያከፋፈል ነው የከፈለው ማለት ነው አሁን ለምሳሌ ክረምት ሲመጣ ደምጸ ገሪው ለዝናም እንላለን እዚህ አይደል እዛም ደምጸ ገሪው ለዝናም ነው የምትሉት ምን ዝናብ የለም አይደል አሁን በዚህ ሰዓት ክልጥ ያለ ሙቀት ውስጥ ሆናችሁ ደምጸ ገሪው ለዝናብ ነው የሚባለው ሌሊት ምን ልፈልጌ ነው
በፍጹም አልተቃኝ በቃ ከዛ ባህል ጋራ ወይም ደግሞ ከዛ ሀገር ኢንቫይሮንመንት ጋራ ያልተዋሃደ እንደሆነ በግልጽ ያለ በቃ ጀስት ኢምፖርት እያደረግን ነው እዚህ ያለው ነገር ኢምፖርት እያደረግን ነው በዛ ደግሞ ደግመን ፌል እያደረግን ነውና እዚህ ላይ ትንሽ ካፒታላይዝ ብዙ ኤክስፔሪየንሶች የሚኖሩ ይመስለኛል ፐርሰናል ኤክስፔሪየንሶች ካሉ ይሄን ጉዳዮች የሚያጠናክሩ ሼር ብታደርገንም ደስ ይለኛል እውነት ለመናገርና እኛ እዚህ ከምናየው ኦብዘርቬሽን ከምናየው ነገር ጀስት ሜር ኦብዘርቬሽን ልትለው ይችላል ከምናየው ነገርና እዛ ያሉ ሰዎች ከሚጽፉት ነገር ተነስተን ነው እንደዚህ አይነት ሀሳቦች የምንይዘው እኔ ፓርቲኩላርሊ ያስኩት ከዛ ተነስቼ ነው እውነት ለመናገርና አንተ ደግሞ እዛው የምትኖር ስለሆንክና ያለውን ነገር ከኛ በተሻለ ለመረዳት አክሰሱ ያለ ከመሆነ የተነሳ ከኤክስፔሪየንስ ማንጻር ልትነግረን ትችላለህ እና ይሄ ወደ ምን እያመራ ይመስላል የወጣቱ ነገር ይሄ ሁለቱን ነገር አነሳ ነው ኦርቶዶክስ አይነትን ወደ ልጅነት ትዝታ ሬዲዩስ የማድረግ ወይም ወደ ካስተምና ወደ ሪቹዋል ሬዲዩስ የማድረግ የመጀመሪያው ትውልድ ዝንባሌ ያለ ያ ትውልድ ደግሞ ሄዶ ልጆች ወልዷል እነዛ ልጆች ደግሞ በጣም የተለየ ዓለም ውስጥ ነው የሚኖሩት የተለየ ሁኔታ ውስጥ ነው የሚኖሩት ይህን ቻሌንጅ ይህን ሁለት እንትን እንዴት ታያለህ ዘርፈ ብዙ ነገር ይቅርታ ዘርፈ ብዙ ችግሮች በአንድ ላይ የሚያጠቃልል ወሳኝ ጥያቄ ይመስለኛል ይህም እንደዚሁ ማለት በአገልግሎቱ ዙሪያ ያለው ቻሌንጅ ይሄ ነው አንደኛው እንዳልኩ ይሄ ሪቹዋሊስቲክ ፎርሙ የያዘውን ሁሉ ጓዝ ይዞ እዛ ሀገር በሚተከልበት ጊዜ እንደ ማደል ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ማደል ሙሉ ናት ገባ ብዙም ነገር ልዩ የሆነ እና በጥሩ መሰረት ላይ ያለ ነገር ነው ስለዚህ ስለ ማደልነቱ ምንም ኩዌሽን አናደርግም እኮ ግን እዛ ሀገር ላይ ሲሄድ አሁን ምንድነው የሚያስፈልገው መቃኘት አለበት በዛ ሀገር ባህል በዛ ሀገር የኑሮ ሁኔታ የተፈጠሩ ሁኔታዎች የኑሮ ኮንቴክስት ይህንን ማድረግ የሚችል የሆነ አይነት የዚህን አይነት ስራ ኢንተሌክቹዋል የሆነውን ስራ በትኩረት እና በአጽንኦት ሊያይ የሚችል ሊደርሺፕ ያስፈልገዋል ይህንንም የማጣት ሁኔታ ነው ገባ ትልቁን ጋፕ የፈጠረው በሰከንድ ጀኔሬሽን እና በፈርስት ጀኔሬሽኑ ያልተሰራው ብሪጅ ነው ገባ እና እንደምታየውም የኢንተሌክቹዋል ሪሶርስ እነዚህን ህጻናት ወደ አገልግሎት የመጡ ህጻናትን ሼፕ የሚያደርግበት የሆነ አይነት ፎርም አለ በራሱ ምንድን ጉዳት የለው ማለት ነው ሪቹዋሊስቲክ ፎርሙ በራሱ ጉዳት የለው ግን ምንድነው ጉድለት አለ ማለት እኛም እንሰጣቸው የባህል ኮንቴክስት የአሜሪካዊ ኮንቴክስት እና የአሜሪካን ካልቸር የሚሰጣቸው የባህልና የኢንተሌክቹዋል ሪሶርስ ግጭት አለ ይህን ነገር እነዚህ ልጆች በራሳቸው ማስታረቅ አይችሉም ጋይደንስ ይፈልጋሉ የሆነ አይነት ሊደርሺፕ ይፈልጋሉ እና ይህንን ነገር ያለማድረጉም ስራ ነው እንግዲህ እነዚህ ልጆች ወዳልተፈለገ ነገሮች የሚከታቸው እንደዚሁም ደግሞ የእኛም እስካሁንም ያለውም የሊደርሺፑ በክህነቱ ሙያ ውስጥ ያሉትም ይሁን በሌሎች አገልግሎት ላይ ያሉ ሰዎች ኦሪየንቴሽናቸውና ትኩረታቸው ወደዚህ ወደ ባህላዊ ወደ ሆነው ሪቹዋሊስቲክ ፎርም ብቻ ወደ ሆነው ነገር ያተኩርና የኢንተሌክቹዋል ሪሶርሱን እንደዚሁም ቅድም ያለው ጠለቅ ያለ ስፒሪቹዋል ፎርሜሽኑን ብሎም የካልቸራል ኢንጌጅመንቱን ቸላ ይባላል ወይም ደግሞ ያ ነገር ሊደረግበት የሚችለው የእውቀት ሌቭል ወይም የትምህርትና የዊሊንግነሱ ራሱ ባለመኖሩ ምክንያት እነዚህ ልጆች በጣም ኮንፊውዝድ ይሆናሉ በዚህ በሁለት ባህል ውስጥ ማለት ነው እና ይህ እንግዲህ በብዙ አይነት መንገድ ማለት እንደ ሶሉሽን ካሰብ ነው ያው ሰዎችም ከኛ በተሻለ መንገድ ሊያስቡበት የሚችሉት ነገር ይኖራል ብዬ አስባለሁ ግን እኔ በራሴ ልምምድ እንኳን እንዳየሁት እንዳልኩ እኔ በተወሰነ መንገድ ኢትዮጵያ ያደግ በመሆኔ እና እስከ 18 ዓመቴም እዚህ ያለኝ መሰረት የባህላዊ መሰረቱ ስለደገፈኝም ነው እዛም ሀገር ላይ በሆነ አይነት ፕሪቪሌጅ ወደ አገልግሎቱ ስመጣ ያን ያህል ውዥንብር ያልፈጠረብኝ ማለት ነው እዛም ሀገር ደግሞ የኖርኩበት ሁኔታ የትምህርት ሁኔታ በተወሰነ መንገድ ደግፎኛል ይህ ነገር ግን የማይሆንላቸው ብዙ በአገልግሎት ውስጥ ያሉ ነባር ሰዎች አሉ አሁን ይህ ስለ አሁንም ለምሳሌ ካህናቱ በክፍለ ሀገር ያሉበት የአብነት ትምህርት ውስጥ ብቻ ተወስነው በዛ ቆይተው ይመጣሉ ወደ አሜሪካን ሀገር እና ልጆቹን ሃይማኖታዊ ጋይደንስ ወይም መንፈሳዊ እንትኖችን
ምሪት ለመስጠት የሚያስችላቸውን አቅም ቢያገኙ ወይም ደግሞ ያን ሪሶርስ ኮሽን እንኳን ባናረግባቸው ነገር ግን እዛ ኮንቴክስት ላይ ገባ የተለየ ሁኔታ ስለሆነ ያን ነገር ማድረግ አይችሉም። በዚህም ትልቅ ጉድለት አለ፣ ትልቅ ጋፕ አለ ማለት ነው። እና ይህንን ለመሙላት እንግዲህ አይ ቲንክ የጊዜም ሁኔታ ይወስነዋል ይመስለኛል። ብሎም ደግሞ የሆነ ትኩረት የሚሰጠው ነገር እንኳን ቢሆን እንዳልኩ አሁንም በቤተ ክርስቲያን ውስጥ እኔ እንደው በራሴ ልምምድ እንኳን ካየሁት በዚህ በመንፈሳዊ ምሪት ባልነው ጉዳይ ላይ እና አርያም የሚሆኑ ሰዎችን ብዙዎቹን የምታገኛቸው በዚህ በሰንዳይ ስኩል ትምህርት የሚሰጡ ሰዎች ላይ ነው። እነዚህ እንዳልኩ ትንሽ ዓለማዊ ትምህርት በደንብ የዳበሩ ሰዎች ናቸው። እንደዚሁም ደግሞ በሁለቱም ካልቸር በራሳቸውም ልጆችን በማሳደግም በተለያየ ልምምድ ጥሩ አቋም ላይ ያሉ ሰዎች ወደ ቤተክርስቲያን መጥተው የህፃናት ክፍል የሰንዳይ ስኩልን የሚያስተምሩ ሰዎች አሉ። በልዩ መንገድ አርያ መሆን የሚችሉ ማለት ነው። ይህንን ግን በዛው ሴንስ ወደ ክህነቱና ወደ በከፍተኛ አገልግሎት ላይ የሚገኙ ምንድን ነው ሊደርሺፑን ስትመለከት ግን ይህንን አይነት ምንድን ነው ጠለቅ ያለ ነገር አትመለከትም። እና እዛ ሀገር የሚያድጉ ህጻናትንም ትምህርት በተመለከተ ስትመለከት በዚህ በሰንዳይ ስኩል ወይም ደግሞ በሰንበት ትምህርት ቤት በኩል ያለ ጥሩ የሆነ እንቅስቃሴ አለ፣ ኦፕንነሱ አለ እና እዛም ደግሞ ያሉ የሚያገለግሉ ምዕመናን ጥሩ ልምምድ ያላቸው ናቸው። በእነዚህ ኢንተርካልቸራል በምንለው አይነት ውይይት ውስጥ ጥሩ የዳበረ ልምምድ ያላቸው በስራም ይሁን በትምህርት ጥሩ የሆነ ደረጃ ላይ ያሉ ናቸው እነዚህ ልጆች የሚመሩት። ይህን አይነት ኦፕንነስ ደግሞ ምናልባትም በቤተ ክህነቱ እና በዚህ በካህናቱ ስልጠና ላይ ራሱ በደንብ ቢኖር እጅግ አስፈላጊ ይመስለኛል ይህ ስራ። እና በአጠቃላይ ቻሌንጁ እንዳልኩ የዚህ የትምህርት ጉዳይ ማዕከላዊ ያደረገ ነገር ነው። ከኢትዮጵያ የመጡ ካህናቶች እዛ ሀገር ላይ ሲገኙ ጥሩ የሆነ ባህሉን በደንብ የሚያስተዋውቅ እንደዚሁም የትምህርት ደረጃቸውም የዛን ባህል ኮንቴክስትና ኢንተሌክቹዋል ፎርሜሽንን ያዋሃደና ያዳበረ መሆን እንዳለበት ይሰማኛል። እና በተወሰነ መንገድ በዛው ባህል ላይ ልጆቹ ቤተክርስቲያንን የሚያገኙበትን መንገድ ሞር ስፒሪቹዋል እንዲሆን ኢንተሌክቹዋል እና ቴዎሎጂካል እንዲሆን በደንብ መሰራት ያለበት ይመስለኛል በዛ ዘርፍ። አይንክ ስማማለሁ አሁን ካልከው ነገር ጋር። ሌላ ቀደም ያነሳሁት ነገር ነበር፣ አሁን አንተም አንስተዋል የተወሰነ ይሄ ኢንተሌክቹዋል ፎርሜሽን ስፒሪቹዋል ፎርሜሽን ከሊደርሺፕ አንጻር ምናምን የምናያቸው ነገሮች በጣም ሲሪየስ ነገሮች ናቸው። እንግዲህ ሲሪየስ መሆኑን ሰው መረዳት አለበት ብዬ አስባለሁ። ምክንያቱም መሬት ላይ ያለውን ውጤት እያየ ነው ስለሆነ ማለት ነው። ወጣ ልጆቹ የት ማለት ቤተክርስቲያን ውስጥ አሉ፣ የት እየሄዱ እንደሆነ ግን ማለት ወዴት እያዘነበሉ እንደሆነ ግን በግልጽ የሚታይ ነገር ይመስለኛል። ሶ ፕሪዘርቭ ማድረግ የተፈለገው ምንድን ነው፣ መጠበቅ የተፈለገው ምንድን ነው የሚለው ማንሳት ያስፈልጋል። ካስተሙንና ሪቹዋሉን ይሄ ወጉን ባህሉን ልምምዱን ስርዓት አምልካዊ ቅርጹን ብቻ ነው ፕሪዘርቭ ማድረግ የተፈለገው ወይስ ኦርቶዶክስ አይነት ነው ፕሪዘርቭ ማድረግ የተፈለገው የሚለው በጣም መታየት ይችላል። መንፈሳዊነቱ ነው ወይ የሚለው በጣም መታየት ያለበት ነገር ይመስለኛል። ምክንያቱም ከዚህ ሄደው ትውልድ ከዚህ ሀገር ጋራ ግንኙነት ስላለው እዚህ ሀገር ያሉትን ነገሮች እዚህ ሀገር ሲያደርጋቸው የነበሩትን ነገሮች ያድርግ። ኢትስ ፋይን። እዛ ላይ ብዙ ችግር ያለብን አይመስለኝም። ያው እንግዲህ ከልጅነት ትዝታው ጋር የተሳሰረ ነው። እነዚህን ሁሉ ነገሮች ያድርገን። ነገረ መለኮታዊ ጥልቀቱን ግን ካልተረዳውና እነዛ ሲምቦሎች ምን እንደሚወክሉ ሲምቦል ከሆነ የሆነ የሚወክለው ነገር አለ ማለት ነው። እነዛ ሲምቦሎች የሚወክሉት ነገር ጥልቅ የሆነ ነገረ መለኮታዊ መነሻ ያለው መሆኑን ወደ መርዳት መምጣት አለበት ብዬ አስባለሁ። ሰከንድ ጀነሬሽን ግን እዛ ሀገር ተወልዶ ከማደጉ የተነሳ እዚህ ሀገር ማለት ከዚህ ሄደው ትውልድ የሚያደርጋቸውን እያንዳንዱ ነገሮች የማድረግ ግዴታ ሊወድቅበት ይገባል ብዬ አላስብም። አሜሪካዊ ሆኖ ነው የተወለደው ማለት አሜሪካ ውስጥ ነው የተወለደው። ኦፍኮርስ ኢትዮጵያውያን አባቶች ኢትዮጵያውያን እናቶች ሊኖሩት ይችላሉ፣ ግን የተወለደው አሜሪካ ውስጥ ነው። ስለዚህ ተወልዶ ላደገበት ሀገር የሚስማማ ኦርቶዶክሳዊ ካልቸር ያስፈልጋል ብዬ አስባለሁ። ማለት እዚህ ያለውን ካልቸር ኤግዛክትሊ ኢምፖርት ከኢትዮጵያ ኢምፖርት ማድረግ ማለት አዋጭነቱ እየታየም አይደለም፣ ትክክልም አይደለም። በሀሳብም ደረጃ ስንመለከተው ጽንሰ ሀሳባዊ መሰረቱ በጣም ዲፕሊ ፍሎድ ነው ብዬ ነው የማስበው እኔ። እና ላይክ አሁን እንዳልከው ልጆቹ እንዲጠመጥሙ ኤክስፔክት መደረጉ እዛ በቃ እዚህ የሚደረጉት ነገሮች ሁሉ እዛ እንዲመጡ በቃ ማለት በጣም እንትኑ እንደወረደ ኦልሞስት እንደወረደ መሆን የለበትም ብዬ ነው የማስበው።
እዚህ ጋርም የተወሰነ እንትን ያስፈልገዋል ስለ ባህሉ በራሱ የሚሰጠው እዛ ሀገር ላይ ስትኖር የኢትዮጵያ ባህል እንዳልኩ ፎርም የሆነበት መንገድ የተሰራበት መንገድ ስሪቱ በራሱ ጥሩ የሆነ ኮንቴክስት ነው። እዛም ሀገር ላይ ቢሆን ሙሉ ለሙሉ እንዲያው አይኑር ማለትም ይከብዳል ወይም ደግሞ አያስፈልግም ማለት ይከብዳል። ነገር ግን ያ ነገር በልዩ በሆነ እንክብካቤም ብሎም ምንድነው ክሬቲቪቲ እና ኦፕንነስ መያዝ አለበት። ይሄ ነገር ማለት ባህሉን ከዛ ሀገር ጋር የምናዋህድበት ከዛ ካለው ኮንቴክስት ጋር የሚሄድበትን መንገድ በደንብ ማሰብ ይጠይቃል፣ መወያየት ይጠይቃል። በቃ በብዙ አይነት ዲስከሽን እና ኢንጌጅመንት መሰራት ያለበት ነው። እኛም ደግሞ አክቲቭ መሆን አለብን። ይሄ ምናልባት በቤተክርስቲያን ብቻ መወሰን ላይኖርበት ይችላል። እዛም ሀገር ያለው ዲያስፖራ ሁሉ ወደ ሃይማኖታዊ ይዘት ውስጥ እናገኘዋለን ማለት ሳይሆን ይሄ ዲስከሽን ግን ብሮድሊ እንደ ዲያስፖራ ኮሚኒቲ ሊታይም የሚችል ነገር ነው። ግን ቤተክርስቲያን በዚህ ላይ ያላት ሚና ምንድን ነው ስለሆነ ዋና ኮንቴክስታችን እዚህ ላይ ደግሞ ቤተክርስቲያን በጣም አክቲቭ መሆን አለባት በዚህ ጉዳይ ላይ የባህል ትስስሩን የባህል ልዩነቱን በደንብ አጽንኦት ሰጥቶ ማስተማር ያስፈልጋል። እኛም ደግሞ ቤተክርስቲያንን እዛ ባለው ኮንቴክስት የምናሳይበት የምንገልጽበት መንገድም as much as possible ኢንተሌክቹዋል የመሆኑ ነገር ብሎም ደግሞ መንፈሳዊ ይዘቱን የጠበቀ መሆን አለበት እንጂ በሪቹዋሊስቲክ ፎርም ላይ ብቻ የተንጠለጠለ ዲፔንድ የሆነ ነገር ከሆነ በምንው መሰረት አልባ ከሆነ ይፈርሳል ራሱ። ትክክል ያ ብቻ ትልቅ መሰረት ነው ማለት አይቻልም። አፒራንስ ብቻ ስለሆነ ማለት ነው። እዛ ውስጥ የሚያስፈልገው የሰው ልጅ ምድር ህሊናዊ ኮንቴክስት ነው፣ ህሊናዊ ኮንቴንት ነው። ልጆቹ ፈራ እግዚአብሔር እንዲኖራቸው እግዚአብሔርን ፈላጊነት ጽድቅን ፈላጊነት የሚባለውን ስፒሪቹዋል ቨርቹ በደንብ በልዩ ትምህርት ነው በልባቸው ልናሰርጽ የምንችለው እንጂ ቤተክርስቲያን ስለተመላለሱ ወይ ስርዓቱን ስለፈጸሙ ብቻ ወይ ስለተመጠሙ ወይ ልብሰ ተክህኖ ስለለበሱ ወይ ዲያቆን ስለሆኑ ብቻ ይሄንን ኤክስፔክት ልናደርግባቸው አንችልም። ኤግዛክትሊ እኔም እሱን ፖይንት ነው ሜክ እያደረግኩ ያለሁት እና እንዳልኩ የተለየ ክሬቲቪቲ አሁን በጣም ኢምፖርታንት ነገር ይመስለኛል ካልቸር ውስጥ ክርስቲያኒቲ። ቅድም መጀመሪያም እኔም አንተም እያነሳ ነው ነበርና በየባህሉ በየአውዱ ክሬቲቭ ነው ክርስቲያኒቲ ይፈጥራል። በየአውዱ ለአውዱ የሚስማማ ነገር ይዞ ይመጣል ክርስትና ማለት ነውና ስለዚህ ያለንን ነገር በየሀገሩ ስዊዘርላንድም ስንሄድ አሜሪካም ስንሄድ ጀርመንም ስንሄድ ፈረንሳይም ስንሄድ ይሄንኑ ተመሳሳይ ነገር ይዘን ከሄደን ማለት ይዘን የምንሄደው ነገር በዋናነት በየማስበው the faith ነው። ኦርቶዶክሳዊ የሆነውን እምነት ነው ይዘን ልንሄድ የምንችለው። ኦርቶዶክሳዊ እምነት የትም ቢሄድ ማለት ይሄ ኮምፕሮማይዝ የማይደረግ ኔጎሽት የማይደረግበት ነገር መሆኑ ግልጽ ነው ኦርቶዶክሳዊነቱ። ያ ግን ካልቸራል ማኒፌስቴሽኑ ግን ባህላዊ መገለጫው ግን ራሱን ሲከስት ሲገልጥ በተለያየ መንገድ እንደየሀገር ኮንቴክስት በተለያየ መንገድ መግለጥ አለበት እና እኛ ሀገር ራሱ መገለጠበት መንገድ ሁሉም ሀገር ውስጥ ይግለጥ ልንል አንችልም። እንደዛ አካልን አንኛ የክርስትናንም እንትን አለማወቅ ታሪክን አለማወቅ ነው። ታሪካዊ መሰረቱን አለማወቅ ነው ብዬ አስባለሁ። እና ያልኩት ምንድነው ልጆቹ እዚህ ሀገር የሚሄዱ ሰዎች ለካሉ ለምሳሌ የካህናቱንም ፎርሜሽን አንስተሃል። አሁን ክሌሪካል ፎርሜሽኑን ስታዩ ለምሳሌ እዛ ሀገር ላሉ ልጆች ሳይሆን እዚህ ሀገርም ትንሽ ከተማ ቀመስ ስለሆኑ ሰዎች ትንሽ አስቸጋሪ ነው እውነት ለመናገር። ምክንያቱም ክሌሪካል ፎርሜሽኑ የሆነ ቦታ ቆሞ ይቀር ነው ብሎ መናገር የሚቻል ይመስለኛል። ማለት ለዘመኑ በጣም ውስንነት አለው። ለዘመኑ የሚስማማ አይደለም። የካህናት ፎርምድ የሚሆኑበትን መንገድ ስትመለከተው ጨርሶ የዘመኑን ችግሮች የሚፈቱ የኖላይነት ሚናቸውን የሚረዱ የዘመኑን ፍልስፍና ማለት የዘመኑን ኤቶስና ስፒሪት ይሄ ምንድነው የዘመኑን መንፈስ ማንበብ የሚችሉ መረዳት የሚችሉ አይደሉም። ይሄ በጣም ፀሐይ በምስራቅ ትወጣለች ማለት ነው ያለ ግልጽ እውነታ ሆኖ በእኛ ዘመን የታየ ነገር ይመስለኛል። እንዳልከው እዛ ሀገር ሲሆን ደግሞ እንትኑ ደግሞ የባሰ የሚሆን ይመስለኛል። ማለት እዚህ ሀገር ራሱ ምክንያቱም በብዛት ካህናት ፎርምድ የሚሆኑት ኮንቴክስቱ የከተማ ኮንቴክስት አይደለም። ከተማ ዲፍረንት የተለየ ነገር ነው አስዩም የሚያደርገው። የተለየ ካልቸር አስዩም ያደርጋል። የተለየ ፎርሜሽን አስዩም ያደርጋል ከተማ ማለት ነው። የኛ ደግሞ ክሌሪካል ፎርሜሽን ደግሞ ገጠሮቹ ውስጥ ነው ያለው እውነት ለመናገር ማለት ነው። ወይም ደግሞ በጣም ትንሽ ለከተማ ትንሽ ጠጋ ያሉ አካባቢዎች ላይ ነው ክሌሪካል ፎርሜሽን ያለው። እንደዛም ሆኖ ራሱ የዛሬ 300 ዓመት 400 ዓመት የነበሩ ካህናት የሚሰለጥኑበት መንገድ እና ዛሬ የሚሰለጥኑበት መንገድ ብትመለከት ያን ያህል ሰብስታንሻል ዲፈረንስ አትመለከትም።
በጎንደር ዘመን ያሉ ካህናት እና አሁን በእኛ ዘመን ያሉ ካህናት ኦልሞስት 300 ዓመት 400 ዓመት ዲፈረንስ ነውና ያሉ ካህናትን ብትመለከት እንትኑ ቀርቷል እዛው ላይ ማለት ነው። እና ይሄ ለዘመኑ በሚስማማ መንገድ ይሄ ዳይናሚክ አስፔክቱ አለ አይደለ ለየዘመኑ በሚስማማ መንገድ እንትኑን ቅርጹን እንደሚመች ያበጃጀ የሚመጣበት ነገር ኦልሞስት አለ ለማለት ያስደፍራል ማለት ለማናገር ማለት ነውና አስበው ለምሳሌ አሁን ከልጅነት እስከ እውቀት እንደምንለው ምንም ለምሳሌ ቴሌቪዥን አይቶ ማያውቅ ሰው ብላ አስብ እና ከተማው ሲመጣ ለምሳሌ አዲስ አበባ ከተማው ሲመጣ ለመጀመሪያ ጊዜ ቴሌቪዥን አይቶ ያየን ሰው በመጣ በጥቂት ጊዜ ውስጥ ሚዲያውን ማኔጅ እንዲያደርግ ለምሳሌ የሆነ ሚዲያ ከፍተህ ለምሳሌ ሚዲያ ማኔጅ እንዲያደርግ ብትሰጠው ምድር ኤክስፔክቴሽን ማለት እንዴት ነው ልትሰጠው የምትችለው ገብቷል ሊሆን አይችልም የሚሆን ነገር አይደለም ማለት ከመጣበት ኮንቴክስት ከመጣበት እና ይሄንን ኮስሞፖሊታን የሆነ ስሪትና ኮሚኒቲ እሱ ሼፕ እንዲያደርገው ኤክስፔክት ማድረግ በጣም አስቸጋሪ ነገር ይመስለኛል እና በቤተክርስቲያን ተመሳሳይ ነገር ነውና የተለየ ስሪት ላለው የከተማው ነዋሪ ሌላ ደግሞ የተለየ ስሪት ያለው ካህን ነው የሚመጣው ምክንያቱም ካህን ከከተማ መጥቶ አያውቅም ይሄ ግልጽ ነገር ነው ማለት ከአሁን የአዲስ አበባ ውስጥ ያደገ ሰው ለምሳሌ ማክሲመም ቄስም የሆኑ አሉ ኦፍ ኮርስ በጣም ብዙ ቀሳውስት አሉ በብዛት ዲያቆን ይኮናል ግን ሰማው ቢሎንጊንግ ነስ አይሰማህም ማለት ቢሎንግ እንደምታደርግ አይሰማህም በብዛት እኔ እንግዲህ ካደኩበት ኮንቴክስት አንፃር ማቃቸውንም ከተማ ተወልዶ ያደጉ ዲያቆናት ስመለከት ብዙ የወጡ ልጆች አሉ ከቤተክርስቲያን ምክንያቱም ሲያዩት እነሱ የተሰሩበት ካልቸር ኮስሞፖሊታን ካልቸር እና ካህናቱ መርጌቶቹ ሌላ የሚመጡት በብዛት ከገጠር ነው የሚመጡት ተመሳሳይ ስሪት አይኖርም እዛ ውስጥ ያለው ኢንተርናል ዳይናሚክስ ደግሞ በጣም የተለየ ነው የሆነ ሰዓት መለየትን ትመርጣለህ በብዛት ይመርጣሉ ሁሉም ማለት አይደለም በብዛት ይመርጣሉ የሚቀጥሉትም ደግሞ ከቀጠሉ አክሰንታቸውን ቀይረው የከተማ ልጅነታቸውን ኦልሞስት ትተው ማለት በሚያስችል ደረጃ ነው የሚቀጥሉት ማለት ነው ሶ ይሄ ነገር አለ ዳይናሚክ አስፔክቱ በጣም የተመናመነበት የኢትዮጵያ ቤተክርስቲያን ውስጥ ነው ያለው የኢትዮጵያ ቤተክርስቲያን እና ወደ አሜሪካን ደግሞ ማለት ይሄንን አዲስ አበባ ውስጥ ያለው እኔ ቢያንስ በቻልኩት አቅም ለመረዳት ስሞክር ያገኘሁትን ይሄንን ኦብዘርቬሽን ወደ አሜሪካ ደግሞ ወስደው ደግሞ የባሰ እንደሆነ ይሰማኛል ደግሞ እጅግ ደግሞ አንድ ደረጃ ከፍ ይላል እና እዛ ውስጥ ደግሞ ተወልዶ ያደጉት ልጆች ደግሞ እንደዚህ ባለው ማለት አክሰንታቸው እንዲቀየር እዚህ ያለው ካህን እንደሚያወራው እንዲያወሩ እዚህ ያለው ካህን የሚያደርጋቸው ነገሮች እዛም እንዲያደርጉ እንዲከውኑ ኤክስፔክት ይደረግባቸዋል ማለት ነውና ማክሲመም ላይ ያደርግ የሚችለው ይሄ አሰራራችን እዛው ያለውን ኮሚኒቲ ሌላውን አውትሳይድ ካልቸር ምን ይላል ምናምን የሚለውን አልሰማም ብሎ ውስጥ ያለውን ነገር ፕሪዘርቭ አድርጎ መቀጠል ነው የሚችለው አለበለዚያ ደግሞ ይሄንን የሚጠበቅባቸውን ነገር ሚት ማድረግ ካልቻሉ ደግሞ ከቤተክርስቲያን መውጣትና ፌሊየር ነው የሚሆነው ብዬ ነው ማስበው ሁለቱ ነገሮች ላይ እስቲ ትንሽ ኮሜንት አድርግባቸው እንዳልከው ነው አይ ቲንክ ይሄ አይነት መንገድ የሚቀጥል ከሆነ ማለት ሰፊውን ባህል የሚያገናዝብ የተልእኮና የአገልግሎት ስራ እንዳልከው በጠባብነቱና ክሎዝድ በሆነ ወይ የሚቀጥል ከሆነ ምንም ጥያቄ የለውም ብዙ አደጋቸው ነገሮች የሚያስከተል ነው የሚሆነው በዚህ ረገድ እና ይሄ በትምህርት አውድ ውስጥ በተለይ አሁን ባልከው ነገር እጅግ መሰረታዊና ለዚህም ውይይታችን ጠቋሚ የሚሆነው ትልቁ ሀሳብ ይመስለኝ አሁንም ቢሆን እነዚህ ምንድነው ትራዲሽናል ስኩሎች የአብነት ትምህርት ቤቶቹ አሁንም ቢሆን በዘመናዊ ወይ ወይም ደግሞ የዘመናዊነትን ስርዓት ባገናዘበ መንገድ የሚሄዱበትን የትምህርት ስርዓት የመማር ማስተማር ስርዓት በደንብ ማየት ያስፈልጋል መቃኘት ያስፈልጋል መሰረቱ እዚህ ስለሆነ ማለት ነው ስለ አሁን በአሜሪካ ነገር ያለችው ኢትዮጵያ ኦርቶዶክስ ቤተክርስቲያን ራሷን ችላ ካህናቶችን የምታሰለጥንበት የምታስተምርበት ደረጃ አልደረስንም ገና ያ መሰረት አልተሰራም ስለዚህ ይህ ደግሞ እንደኛ ባለው የሰከንድ ጄኔሬሽን ላይ የምንድን የተጣለ የቤት ስራ ነው እዛ ለመድረስ ደግሞ የሚያስፈልግ መሰረት የሚጣለው እዚህ ነው ስለ አሁንም እዚህ የሚሰለጥኑ ካህናቶች በኢትዮጵያ ኦርቶዶክስ እንደዚህ በገጠራማ የምትላቸው አካባቢዎች ብሎም በአብነት ትምህርት ቤት ውስጥ እንዴት ነው አሁን ቅድም ያነሳናቸውን የዌስተርኑን የምዕራባዊውን ስልጣኔ በበሰለና ጥሩ ይዘት ባለው መንገድ ኢንትሮዲዩስ የሚደረግበት እና የኛንም ደግሞ ምን ፈልገውን ወሳኝና አስፈላጊ የምንላቸውን ኢንተሌክቹዋል ቨርቹዎች ብሎም ባህላዊ እሴቶችን በጠበቀ መንገድ ልጆቹ
የእንግሊዝኛ ቋንቋንም ጨምሮ ሊሆን ይችላል እና ሌሎች ስለ የሃይማኖት ትምህርት ሰፊ ትምህርት ነው። ሁሉንም የሚይዝ ነው። በውስጡ ሳይንስ ይኖራል፣ ሊትሬቸር ይኖራል። እንደምታውቀው በጣም ዳይናሚክ ነው። እኛም ሀገር የትራዲሽናል ስኩል በቅኔ ቤት ያለው እንቅስቃሴ በተመለከተ በጣም አፕሪሼት ሊደረግ የሚገባው እጅግን ብርቅዬ የሆነ የትምህርት ስርዓት ነው። ያንን ግን በማዘመን ብሎም የምዕራባውያን ስልጣኔ በቃኝ መንገድ የሚሰጥበት መንገድ ካለ ጥሩ የሆነ የባህላዊ እንቅስቃሴ መፍጠር ይችላል። የማህበረሰባችንም ጥሩ የሆነ ንቃተ ህሊና የሚያደረጅ ሆኖ ሊገኝ ይችላል። አሁን ባለው መንገድ የሚቀጥል ከሆነ ግን አሁን ያነሳቸውን በኢትዮጵያ ያለውን ኮንቴክስት ሳይሆን እኛ ጋር እዛም በአሜሪካ ሀገር ያለውን ችግር ፋይዳ የሚያመጣ አይሆንም። የሆነ ልዩ የሆነ ሶሉሽን ማምጣት የሚችል አይሆንም እና በትምህርት አውድ ውስጥ ያለው ነገር ይሄ ይመስለኛል በዋነኝነት። በጣም ጥሩ። እስቲ ወደ መጨረሻው ጥያቄ እንምጣና ያው እንግዲህ አዋጭ ናቸው ብለን የምናስባቸው መፍትሄዎች ሰጀስት ከማድረጋችን በፊት አንድ ጉዳይ ላይ ትንሽ ዱዌል ማድረግ ያለብን ይመስለኛልና እሱ ምንድነው አሁን ያልኩት ነገር አለ ከዚህ ጋር ኤግዛክትሊ ፍሎ የሚያደርግ ነገር ነው ብዬ አስባለሁና ይሄ ቢሎንጊንግነስ የሚባለው ነገር በጣም በጣም ኢምፖርታንት ነገር ነው። ማለት እዛ ውስጥ ቢሎንግ እንደማታደርግ ከተሰማህ እየተሰማህ መቀጠል ማለት በጣም በጣም አስቸጋሪ ነገር ነው። እንዳልከው አሁን ለምሳሌ በከተማ ኮንቴክስት ብናነሳ ቅድም በአዲስ አበባ ኮንቴክስት አነሳሁት እንጂ ሌሎችም ኢትዮጵያ ውስጥ ያሉ ሜጀር ከተማዎችን ብትመለከት ከተማ ውስጥ ተወልዶ ላደጉ ሰዎች የሚስማማ ስሪት አላት ለማለት አያስደፍርም የኢትዮጵያ ቤተክርስቲያን ማለት ነው። በተለይ ለወጣቱ በጣም በጣም አስቸጋሪ ነገር ነው እና እንዳልከው ነው ማለት ሰርቫይቭ ለማድረግ አንተ ከተለየ ስሪት ነው የምትመጣው እና ደግሞ ዶሚናንት የሆነው ደግሞ ክለርጂ ቤተክርስቲያን ውስጥ የሚያገለግሉት ካህናት፣ መርጌቶች፣ ዲያቆናት ደግሞ አንተ ከመጣህበት ካልቸር የመጡ አይደሉም። ያው እዛ ውስጥ በጣም ብዙ ዳይናሚክስ አለ ማለት አሁን በዝርዝር ማንሳት አስቸጋሪ ሊሆን ይችላል። ግን ይሄ ቢሎንጊንግነስ የሚለው እንትን አሁን በጣም ትልቅ ጥያቄ ነው። ከተማ ተወልደው ላደጉ ልጆች እዚህ ውስጥ ቢሎንግ ማድረገው ለምንድን ነው ማለት እንደኔ የማይናገሩ ሰዎች፣ እንደኔ የማያስቡ ሰዎች፣ እኔ በተሰራሁበት መንገድ በተቃኘሁበት መንገድ ያልተቃኙ ሰዎች ባሉበት ቦታ ቢሎንግ አደርጋለሁ ወይ የሚለው ጥያቄ በጣም በጣም ቢያንስ የኔ ትውልድ በክህነት አገልግሎት ውስጥ ያሉም ልጆች ኔሰርሊ በክህነትም መሆን ላይ ጠበቅበት ይችላል በጥቅሉ ቤተክርስቲያን ውስጥ አገልግሎት ያሉና ትንሽ ኮንሽስ ለመሆን የሞከሩ ሁኔታውን ለማየት የሞከሩ ሰዎች ሁሉ ጥያቄ አድርጌ ወስደዋለሁ ይሄንን ማለት ነውና የቢሎንጊንግነስ ጥያቄ አለ። ስታየው ሁሉም ነገር ከአንተ ጋር የሚስማማ ነገር አይደለም። በዛ ላይ ደግሞ አክቲቭሊ ፑሽ ትገፋለህ ማለት የከተማ ልጅ መሆን እንደ ጥሩ ነገር አይታይም። እውነት ለመናገር ከተማ ውስጥ ተወልደ በማደግ ምክንያት ከብዙ ነገሮች ማለት ነገር ሃይማኖትን ከመረዳት የጎደልክ እንደሆንክ ተደረገህ ትታሰባለህ። ያ የሚመጣው ነቀፋው ትችቱ ምናምን ነገር አለ። ከዛ ብዙ ጊዜ መፍትሄው የሚሆነው ያው ወይ ጥለት ወጣለህ። ሰርቫይቭ ካረክም ደግሞ አሲሚሌሽን ነው የሚባለው እነሱን መስለህ እንደነሱ እየተናገርክ አክሰንትህን አሳምረህ ለመኖር ትገደዳለህ። ይሄ በጣም እንግዲህ መናገር ያለበት በጣም ጥልቅ የሆነ በጣም ፔንፉል የሆነ እውነታ ነው እውነት ለመናገር ማለት ነው። እንግዲህ እንዳልኩ መውጫው ምንድነው አሁን ከዚህ ቢሎንጊንግነስ ማለት ቢሎንግ ማድረግ ካለመቻል ውስጥ እንዳለ ያንተ እንደሆነ ሳይሰማህ ሲቀር ወይ መውጣት ነው መፍትሄው። አንደኛው መፍትሄ የማትወጣ ከሆነ ደግሞ እንዳልኩ እነሱ መስለ መቀጠል ነው። ግን ሌላ ደግሞ ሶስተኛ እንትን አለ። አሁን አሜሪካን ሀገር ውስጥም ኢትዮጵያ ውስጥም ፎር ዛት ማተር ያለ ነገር ደግሞ አለ። እዚህ ውስጥ ማለት ከሁለቱ ማልመደባቸው ወጣቶች የወጡ ወጣቶች አሉ። በግፍ በጣም በብዙ ቁጥር ወጣቶች አሉ ቢሎንግ እንደማያደርጉ ተሰምቷቸው ማለት ነው። ያው እንግዲህ የቤተሰቦች ሃይማኖት ከሆነ እንግዲህ አልፎ አልፎ በመሳለምና ክብረ በዓላት ላይ በመገኘት ሚና ይነገድባሉ ብለው የወጡ ወጣቶች አሉ። at the same time ደግሞ ቀጥለው ደግሞ ቶታሊ አይታቸው ኦኬ አዲስ አበባ ሰው ሊያደርገው አንተ እስክትላቸው ድረስ አክሰንታቸው ተለውጦ አነጋገራቸው ተለውጦ አካናቸው አለባበሳቸው ኤቭሪቲንግ ተለውጦ ደግሞ የቀጠሉ ሰዎች አሉ። በመሀል ግን ምን አይነት ነገር ተፈጥሯል ብዬ አስባለሁ። ሁለቱ ኤክስትሪሞች አሉ። ሶስተኛው ግን አዲሱ ሌላኛው ፖሲቢሊቲ ሆኖ ለብዙ ወጣቶች የታየው ነገር የሚመስለኝ ምንድነው ኦርቶዶክሳዊነትን እነሱ በተረዱበት መንገድ እነሱም ደግሞ የተሰሩበት ሌላ ደግሞ ማዕቀፍ ሐሳብ ያለ እንዳልኩ ለምሳሌ በአሜሪካን ሀገር ኮንቴክስት ሳይሆን ለምሳሌ ከኢትዮጵያ ጋር በልጅነት ትዝታ ያልተሳሰረው ትውልድ ለማድረግ እየሞከረ ያላቸው በጣም ብዙ በጎ ነገሮች አሉ። ግን የሚታየኝ ትሬት ምንድነው ኦርቶዶክሳዊነትን ደግሞ በምዕራባዊ ማዕቀፍ ሐሳብ ነው ለመቃኘት እየሞከረ ያለው ማለት ከሃይማኖቶች እንደ አንዱ ነው አድርጎ ይመለከተዋል።
just mere religion እንደ revealed truth ሳይሆን እንደ mere religion ነው ያው ሰብሰብ ስንል ቫይቡ ጥሩ እንደሆነው ሰብሰብ ብለን የሆነ ዝማሬ ምሽት እናዘጋጅ ሰብሰብ ብለን የሆነ ነገር እንትናድርግ አይነት ስሜት ሐሳቤና በተወሰነ ደረጃ ያገኘኝ ይመስለኛል ካልሆነ የተወሰነ ኢላቦሬት አድርጓል ኦርቶዶክሳዊነትን ቶታሊ ምዕራባዊ በሆነ ማዕቀፍ ሐሳቤ ውስጥ የመቃኘት ነገር አለ ኢትዮጵያም ውስጥ አለ እውነት ለመናገር ይሄ ማለት ምረዳው ነገር ምንድነው ቢሎንግ እንደማያረጉ የተሰማቸው ወጣቶች ስብስብ ነው በተወሰነ ደረጃ ማለት ነው አሁን እዚህ ያለው ሲስተም ፌል አድርጓል እኛንም ፌል አድርጎናል ስለዚህ ቤተክርስቲያን ደግሞ በተለየ መንገድ ደግሞ አሁን ለማወቅ እየሞከሩ ነው ግን እስቲ ደግሞ ዴንጀሩ ምንድነው አሁን ቤተክርስቲያን ለማወቅ እየሞከሩ ያሉበት መሰረት ደግሞ ኩዌስችን መደረግ አለበት መገፋታቸው እና ቢሎንግ እንደማያረጉ መሰማታቸው ብቻ መሰረታቸውን የቆሙበት መሰረት ትክክል አያደርገውም አይደለ ስለዚህ ኦርቶዶክሳዊ መሰረት ላይ መቆማቸውን በተወሰነ ደረጃ ማረጋገጥ ያለብን ይመስለኛልና ጥያቄውን ዘለግ አድርጌ ያብራራው በጣም ኢምፖርታንት ጥያቄ ነው ብዬ ስለማስብ ነውና ስለዚህ ኦርቶዶክሳዊነትን በምዕራባዊ ማዕቀፍ ሐሳቤ መቃኘት ስል ለምሳሌ በምን ይገለጣል ካለ ኢንዲቪጁዋሊስቲክ ኤግዛክትሊ በጣም ኢንዲቪጁዋሊስቲክ በሆነ መንገድ ኦርቶዶክሳዊነትን ለመረዳት መሞከር ሁለተኛ ይሄ ኮሚኒዮኑን ኦርቶዶክሳዊ ህብረትን ከስብስቦች እንዳንዱ ይሄ እንደ ሶሻል ጋዘሪንግ በጣም ሱፐርፊሻል እንሰብሰብና የሆነ ጥሩ ቫይብ ጥሩ ጊዜ እናሳልፍ ጥሩ ይሰማን ምናምን አይነት ነገር ማለት ነው ዲፕሊ ምንድነው ረሃብ አለ ማለት ይሄንን ክርስቶስን የመፈለግ እግዚአብሔርን የመፈለግ ኦርቶዶክሳዊት የሆነችው ቤተክርስቲያን የመፈለግ ረሃብ አለ ግን መሬት ላይ ግን ያለው ነገር ግን ማለት ከዚህ የተሻለ የቆሙበት መሰረት ከዚህ ውጪ እንዲያስቡ ስለማያደርጋቸው ማለት ነው ሁለቱን ዴንጀሮች እንዴት ታያቸዋለህ አወሳኝ ጥያቄ ነው ይሄ አይ ቲንክ ወደ ራሳችን እኛም እንደ ኢትዮጵያ አደግ የተሰራንበትን ነገር ስትመለከተው እዛ ውስጥ መልሶ ያለ ይመስለኛል በተወሰነ መንገድ እኛ ሃይማኖትን የተረዳንበት የተማርንበት መንገድ እንዳልኩ ሃይማኖታችን ሚስጥራዊ ሃይማኖት ነው አይደለም ሁሉ ነገር በኢንተሌክቹዋል አናሊሲስ ወይም በአእምሯዊ ትንታኔ ብቻ ቀርቦልህ ይሄ ነው ብለህ የምትጨርሰው ነገር አይደለም ሃይማኖት ነገር በተለይ ደግሞ ኦርቶዶክስ ሃይማኖት ሚስጥር አዘል ነው ሰፊ ሚስጥር አዘል እና ልጆች እንዴት ነው ሚስጥር የምታስተምራቸው ወይም ደግሞ የእምነቱን ጥልቀት በልባቸው በሆነ አይነት አንክሮ እንዲቀበሉት የምታደርግበት መንገድ ምንድን ነው የሚለው ነገር ነው የሚወስነው እና አሁን ያነሳቸው ሁለቱን ነገር ለምሳሌ እኔ ፐርሰናሊ እንዴት ቻሌንጅ እንዳረኳቸው ነገር ይችላል መጀመሪያ ኢንዲቪጁዋሊስቲክ ባልከው መንገድ ሃይማኖትን ከራስ የሆነ አይነት የሳይኮሎጂካል ፕሮብሌም ተነስተህ ያንን ነገር ሶልቭ የማድረግ ሂደት ብቻ አድርገህ ልትወስደው ትችላለህ ሃይማኖትን ማለት በጣም የማንነት ነገር የሚያስቸግር ከሆነ ወይም እንዲህ የሆነ አይነት ፐርሰናል ችግሮች ይኖራሉ ወይ ኮንፊደንስ ወይ ምናምን የተለያዩ ነገሮች ወይም ደግሞ የሞት ፍራቻም ቢሆን ይህም አንዱ የሰዎችን ወደ ሃይማኖት የሚያመጣ የሆነ አይነት ሳይኮሎጂካል ሪዝን ሊሆን ይችላል ግን የኦርቶዶክስና የክርስቲያን ስፒሪት ግን የሚመራህ ወደ ማህበረሰባዊ ወይም ደግሞ የሆነ አይነት ሶሻል ኮንቴክስት ነው ወንድምህን ከጎን ያለው ወንድምህን ብሎም ከዛ ምንድነው ተሻግረህ ማህበረሰባዊ ነገሮችን ከዛም ዓለም እየሰፋ መሄድ ነገር ነው እንጂ በሆነ አይነት ኢንዲቪጁዋሊስቲክ አውድ ውስጥ ብቻ የምትወስነው ነገር አይደለም የእምነት ነገር ለወንድምህ የመራራት ወንድምን የመውደድ የማፍቀር ስራ ስለሆነ ማለት ነው አልቲሜትሊ ብቻህን የምታደርገው ነገር አይደለም እሱ ነገር እንዲመጣ እንዳልኩ እዛም ሀገር ያለውን ኮንቴክስት ማየት ያስፈልጋል የአሜሪካን ካልቸር ውስጥ ያለ ጥሩ የሆነ እንደዚህ አይነት ኢንዲቪጁዋሊስቲክ እንትኑ እንዳለ እንደሚጎላ ሁሉ እነዚህን ቨርቹዎች እንዴት ሪኮንሳይል ማድረግ እንዳለብን የሚጠቁም ሃይማኖታዊ ትምህርት ያስፈልጋል ማለት ነው እዛ ውስጥ በዛ መንገድ የሚመራቸው በሳል መሪ በሳል ሊደርሺፕ ያስፈልጋል ይህን ነገር በግልጥ የሚያሳይ ኢንዲቪጁዋሊስቲክ የሆነው ነገር የሆነ ፖዚቲቭ ነገር አለው ደግሞ ስለ የሆነ አይነት ሪስፖንሲቢሊቲ ወስደህ ስለ ራስህ ውስጣዊ ችግሮችም ይሁን ልዩ ልዩ ነገሮች እንድታስብ እንደዚሁም ነፃነትን ቫልዩ እንድታረግ የሚያረግህ የአሜሪካን ካልቸር በጎ የሆነው ነገሩ ነው ኢንዲቪጁዋሊስቲክ ነገሩ ግን ሌላኛው ሳይዱ ደግሞ እንዳየነው ነው በቃ ነጥል ያረጋል ራስህን ከማህበራዊ ኮንቴክስት ነጥለህ በብቸኝነት ነገሮች እንድታስብ በዛም ውስጥ እንድትቀጭጭ የሚያረግ የሆነ አይነት የክፋት መንገድ ልትለው የምትችል ደረጃ የሚያሳዩ ነገሮች ይኖራሉ ይህንን እንዳልኩ የትምህርት ጉዳይ ነው ብሎም
ብሎም የካልቸራል ኢንጌጅመንት የሚጠይቅ ነገር ነው። በደንብ ካልቸራል ከመረዳት የሚመጣ እውነታ ይመስለኛል። ሁለተኛ ነሳው በሆነ አይነት ወይ ሱፐርፊሻሊቲ የምትለው ነገር ይህንን እንትን የምለው እንዴት ነው በጣም ግልብ በሆነ መንገድ ወይም ደግሞ በጣም ሱፐርፊሻል የሆነ ነገር ማለት ይህንን የኢንዲቪጁዋሊስቲክ የሆነውን ነገር በሚሰማቸው ውስንነት እና ኢንዲቪጁዋሊስቲክ የሚያመጣው ኔጌቲቭ ሳይዱን ብቻ በመያዝ ሱፐርፊሻል ደግሞ ሶሻል መረዳት ሊመጣ ይችላል አዝ አ ሪያክሽን ማለት ነው። ይህንን በያዘ ኮንቴክስት ያ ደግሞ ምንድን ነው የሚሆነው ሃይማኖታዊ ምስጢርን ሴንትራል የማያረግ ስብስብ ይሆናል ማለት ነው። ጀስት ሪቹዋሊስቲክ ፎርም ብቻ ፈጽሞ በዛ ማሸብርቆ እንለያየ ማለት ጉዳይ ማለት ነው። ከዛ ውጭ ግን የሚኖረው በዕለት ተዕለት ውስጥ የሚኖር የአምልኮት የጸሎታዊ ስራ ብሎም የመንፈሳዊ ስራ ምን እንደሆነ የመረዳቱ ነገር በዚሁ በእንትኖች ይቋጫል ማለት ነው። በዚህ በሪቹዋሊስቲክ ፎርም እና በስብሰባ ብቻ የሚያልቅ ነገር ይሆናል ማለት ነው። እና ይህንንም እንዳልኩ የትምህርት ጉዳይ ነው። አሁንም ግን ደግሞ የኛ ባህል ውስጥ ደግሞ በጥሩ መንገድ ማለት ከሃይማኖታዊ ይዘት ወጥቶ ባህላዊ የሆነበት ደግሞ ልዩ የሆነ ይዘት ያለው ይመስለኛል። እና እዛም ሀገር ላይ እንግዲህ እነዚህ ፌስ የሚደረጉ ነገሮች የሚመስለኝ ይሄ ኢንዲቪጁዋሊስቲክ የሆነውን ሴንስ ህሊናዊ መሰረት መስጠት በመጀመሪያ ኢንተሌክቹዋል መሰረት መስጠት። ይህ ማለት ምንድን ነው? የሰው ልጅ የትም ሀገር ይሁን ህሊና እስካለው ድረስ እግዚአብሔርን የመሻት እግዚአብሔርን የመፈለግ ልዩ ፍላጎት አለው። ፈንዳሜንታል ኦሪጅ ነው የሚባለው ይህም ነው ጉዳዩ። እና ይህን መሰረት ይዘን ነው የሃይማኖትን ስራ ልንሰራ የምንችለው እንጂ ህጻናቶች ሁሉን ነገር የእኛን ሪቹዋሊስቲክ ፎርም እኛ ያጣን የሚመስለውን ነገር እነሱ ላይ በገፍ የማጉረስና የማስቀመጥ ነገር ብቻ ሶልቭ አያደርገውም። ግን የሰው ልጅን መንፈስ ማክበር ያስፈልጋል። ባንክሮት የልጆችን እድገት ማየት ያስፈልጋል። በዛ መንገድ ከሄድን ይህን ነገር ኢንዲቪጁዋሊስቲክ የሚለውን ሴንስ በተወሰነ መቀነስ ይቻላል። በዛው መጠን ደግሞ ይሄ ሚስጥራዊነት ማለት ሳይንስ አሁን ብዙ ነገር ትልቁም ቻሌንጅ እዛ ሀገር ላይ የዛ አሜሪካን ካልቸር ላይ የሳይንቲፊክ እውቀቶች በገፍና በብዛት የሰውን አኗኗር ሼፕ የሚያደርጉበት ባህል ነው። እንደኛ መንፈሳዊ ሚስጥርን የያዙ እሴቶች ሼፕ የሚያደርጉት ባህል አይደለም። እዛ ውስጥ የኛም የሃይማኖትና ኢንተሌክቹዋል ቴዎሎጂካል ሂደቶች ጠለቅ ማለት አለባቸው። ይህንን ሚስጥር ይዘው ሳይንሱን ቻሌንጅ በሚያደርግ መንገድ ወይም ደግሞ ኮንፍሮንት በሚያደርግ መንገድ ሳይንሳዊ እውቀቶችንም በሆነ አይነት የመንፈሳዊ ኮንቴክስት በመስጠት የሚሄዱ መሆን አለባቸው። ይህ ካልሆነ እንዲሁ እንዴት ነው ባልሰማ ወይም ደግሞ እንዴት ነው መንገዱን ዘግቶ ብቻ የኛን የያዝነው ነገር መንፈሳዊ ነገር ብቻ ወስነን አንሰማም አናይም በሚልም መንገድ የምትሄድበት ባህል አይደለም። ያ ባህል እንዳልኩ መጀመሪያ ላይ ከራሴ ህይወት መነሻ እንዳነሳውልህ ኮንፍሮንት የሚያደርግ ባህል ነው። ልትደበቅ አትችልም። አሜሪካ ነገር ውስጥ ራስህን ማሳየት አለብህ። ያለህን በጎ የምትለውን ነገር ማሳየት አለብህ። እና ይህን ነገር የሚያሳይ በቃ ምንድን ያለው አውተንቲሲቲ ወይም ልባዊነት ያስፈልገዋል፣ ወኔ ያስፈልገዋል። እንዲሁም የባህላዊ ይዘቶችን በደንብ መርመርና ማየት የሚያስችል በቂ የሆነ የህሊና ዝግጅት ያስፈልገዋል ነው የምለው። እሺ እንግዲህ እነዚህን ሁሉ ነገሮች ካነሳን በኋላ እንግዲህ ወደ መጨረሻ ማምጣት ያለብን ነገር የሚመስለኝ ከዚህ ሁኔታ መውጣት አለብን። በተወሰነ ደረጃ ለመውጣት የሚያስችሉ ስራዎች መስራት አለብን ብዬ አስባለሁ። ምክንያቱም ዘመኑ በጣም የተለየ ነገር ነው። በፊት የምናደርጋቸውን ነገሮች እያደረግን ጀስት ቅድም እንዳልነው ይሄ ሪቹዋሊስቲክ ፎርሙን መጠምጠሙን፣ ነጠላ ማድረጉን፣ ደጅ ሰላም መሰብሰቡን፣ ወረብ መወረቡን ማለት ይሄ ተሰብስቦ አብሮ ጊዜ ማሳለፍ ከማለት በዛ የማይፈቱ በጣም ጥልቅ እና ውስብስብ ችግሮች የመጡበት ዘመን ነው። ስለዚህ ከዚህ ሱፐርፊሻል መነሻ አለፍ ማለት ይኖርብናል በተወሰነ ደረጃ ብዬ አስባለሁ። ሰው አንደኛ እንግዲህ እኔ መፍትሄ ብዬ ማስበው አንተም ካፒታላይዝ ብታደርግበት ጥሩ ነው ብዬ ማስበው ትምህርት ነው። እንግዲህ አንደኛው መውጫ እንግዲህ ትምህርት ስንል በጣም ሰፊ ነገር ይመስለኛል። ግን አንደኛ የኢንተሌክቹዋል ፎርሜሽኑ በጣም መስተካከል መቻል አለበት። ማለት የቤተክርስቲያን ትምህርት መማር የሚባለው ነገር ሊቅነት የሚባለው ነገር ከዘመኑ አንጻር ድጋሚ መበየን አለበት ብዬ አስባለሁ። እና እስቲ ምን ትላለህ?
ኢንተሌክቹዋል ፎርሜሽን ማለት ይሄንን ስናነሳ ያው እንግዲህ ከትውልዱም አንጻር ነው። ሁለተኛ የክለሪካል ፎርሜሽኑ ካህናት እንዴት ነው ፎርም የሚደረጉት የሚሰሩት እንዴት ነው የሚለውንም ከግምት ያስገባል። ምክንያቱም ቅድም እንዳልኩት የካህናት ፎርሜሽናችን ፈጽሞ ለዘመኑ የማይሆን ነው የሚለው ላይ ተስማምተናል። ያው እንኳን በአሜሪካ ኮንት በእርግጥ አሁን በአሜሪካና አሁን ባለንበት አዲስ አበባ ሌሎችም ኢትዮጵያ ውስጥ ባሉ ከተሞች ውስጥ ከምንኖረው አኗኗር በጣም ሲግኒፊካንትሊ የተለየ ነው ማለት የማይቻልበት ጊዜ ላይ ደርሰናል ብዬ አስባለሁ። ያው ግሎባላይዜሽኑ ስላለ ማለት ነው። እና ተመሳሳይ የኛ ትውልድ እዚህም ያለው እዛም ያለው ተመሳሳይ ችግሮች ነው በተመሳሳይ ችግሮች ነው የተጠቃን ያለው በተመሳሳይ ስትራግል ውስጥ ነው ያለው ብዬ አስባለሁ በተወሰነ ደረጃና ትንሽ የአክሰስ ነገር ሳይሆን አይቀርም ያለያየንና አክሰስ ሞር እዛ ሊኖር ይችላል እዚህ የተወሰነ በአክሰስ ሊሚትድ ልንሆን ይችላል ግን ተመሳሳይ ችግሮች የምንጋራ ይመስለኛልና ክለሪካል ፎርሜሽኑ ከዚህ አንጻር ምን መሆን መቻል አለበት የሚለውንም እስቲ ጨምር ሀሳብ ግን የትምህርቱ ጉዳይ ላይ ምንድነው የምታስበው? በመሰረታዊነት ገባ የትምህርቱን ስርዓት ማየት የሚቻለው እንዳልኩ መጀመሪያ ላይ ያነሳናቸው ጉዳዮች አሉ። አንድ ባህል ውስጣዊና ውጫዊ ገጽታዎች ይኖሩታል እና የአሜሪካን ባህል እንደዚሁ በውጫዊና በውስጣዊ ገጽታ መለየት ከቻለን እዛ ውስጥ የትምህርትን አውድ መፍጠር እንችላለን ማለት ነው። ይህ ማለት ከአሜሪካን ባህል ጋር በዚህ በውስጣዊ ገጽታ የሚያቆራኘን የሚያገናኘንን የትምህርት ስርዓት መመልከት ይኖርብናል። እኔ እንደ መፍትሄም እንደ ሀሳብ ማነሳው ነገር አንደኛው ክላሲካል ኤጁኬሽን ትምህርት ነው። ይህ ማለት የአሜሪካ ባህል አሁን ላይ የተሰራበት መሰረታዊ ነገሮች የሚመጣው ከግሪክ ከሮማኖች የስልጣኔና የትምህርት ስርዓት ነው እና በካህናት ስልጠናውም ያልነው ወይም በልጆችም ትምህርት ቢሆን የአሜሪካን ውስጣዊ ገጽታ ያለውን ባህል የሚረዱበትን አውድ መፍጠር ይኖርብናል። ማለት እነዚህ ልጆች ውጫዊ በሆነው ነገር ብቻ እንዳይገደቡ ማለት ነው። የአሜሪካ ባህል አሁን የሚያዩት ፖፕ ካልቸር አሁን የሚያዩት ውጫዊ ነገሮች ብቻ እንዳልሆነ የሚያሳያቸው የሚጠቅማቸው ታሪካዊ መሰረት ያለው ፍልስፍናዊ መሰረት ያለው እና ኢንተሌክቹዋል በደንብ ኢንጌጅ ሊያደርጋቸው የሚችል የትምህርት ስርዓት መጠቆም አስፈላጊ ነው። አንደኛው ነገር አሁን ይህንን ይዘህ ደግሞ ወደኛ ሀገር ክርስቲያን ነገራችን ላይ እሱን ካነሳ ሀገር የምስራቅ ኦርቶዶክሳውያን ካህናት ሊበራል አርትስ መማር አለባቸው የሚለው ድምዳሜ ላይ የደረሱ ዛሬ 100 ዓመት ምናምን ገደማ 100 ምናምን ዓመት ማለት ነው እና ከወጡ በኋላ ከሀገር ከሚገጥሟቸው ችግሮች ተነስተው እና ወንዴ ስታንሰውም ገርሞኛል እውነት ለመናገር እና እነሱም እንደ መፍትሄ ያሉት የነበረው ከሴንት ቭላዲሚር መመስረት በፊት ማለት ነው እና እሱን ከመመስረታቸው በፊት የነበሩ ዲያሎጎች ነበሩ ውስጥ የሚካሄዱ እና አንድ የተነሳው ነገር ምንድን ነው ካህናት ሊበራል አርትስ መማር አለባቸው እዚህ ሀገር ያለውን ትውልድ የሚያገለግሉ እስከሆነ ድረስ የዚህን ሀገር ባህላዊ ፍልስፍናዊና ነገር ሃይማኖታዊ መነሻዎች መረዳት አለባቸው ብለው ስላሰቡ ማለት ነው። ይህም እንቅስቃሴ በእኛ ሀገር እኮ ነበር ማለት በቀዳማዊ ኃይለ ሥላሴ የትምህርት ስርዓት ውስጥ በደንብ ትኩረት የሰጡትም ነገር ይህም ነው የነበረው እንቅስቃሴው። እንግዲህ የዘመን ልዩነት ሆኖ እንዳልኩ ይህን ነገር ይህን የትምህርት ስርዓት በስፋት መስራት አልተቻለም እንጂ በጥንቱ በነበረው የትምህርት ስርዓት እንዳልኩ ዋና ትኩረታቸው የምዕራባዊ ስልጣኔውን የትምህርት ስርዓት በእኛ ሀገር ኮንቴክስት በተለይ ከዚህ ከአብነት ትምህርት ጋር በማዋሃድ ልዩ የሆነ የትምህርት ስርዓት ለመፍጠር ምንድነው እንቅስቃሴ ነበር። አሁን ለዚህ ላይም እንደ ምሳሌ የምንወስደው የምንችለው እንደ ጓለ ገብረ ዮሐንስ ያሉ እንደነ ማነው ከበደ ሚካኤል የመሰሉትን ማንሳት እንችላለን። ትምህርትን በተመለከተ የጻፉ ሰዎች እዛ ላይ በደንብ ያው እንግዲህ ሁሉም ጉዳይ ላይ እንስማማለን አንስማማም ማንስማማባቸው ጉዳዮች ሊኖሩ ይችላሉ። ግን እንትኑ ነበረ ነው ማለት ይሄ ልዩ የሆነ ኢንተሌክቹዋል ፎርሜሽን ያስፈልጋል የሚለው ግን ንቃት ነበረ ነው ንቃት ነበር። የትኛው አይነት ነው የሚለው እሱ ሰፋ ያለ ዲስከሽን የሚጠይቅ ነገር ሊሆን ይችላል። ግን በእንቅስቃሴ ደረጃ በመነሻ ደረጃ ግን ነበረ የሚለውን ያነሳን ስለሆነ በትክክል ያም ነው መሆን ያለበት። ሌላኛው እንደ እንትን ማነሳው አሁን በአሜሪካን ሀገር ባለው ኮንቴክስት እኔም ከራሴ መለመድ እንዳየሁት በዚህ በሰንዳይ ስኩል ወይም ደግሞ በሰንበት ትምህርት ቤት ልዩ የሆነ እንቅስቃሴ አለ ማለት ልጆች አሁን እንዳልኩ ለምሳሌ መደበኛ የሆነውን የሰንበት አገልግሎት ብትመለከት ልጆች በጠዋት ይነሳሉ 4 ሰዓት ይህም አካባቢ ይመጣሉ ያስቀሳሉ ማለት ነው በኛ እና ረጅም ሰዓት ነው እዛ የሚቆዩበት ጊዜ የራሱ የሆነ ቻሌንጅ አሉ ልጆቹ
እዛ በቆዩበት ጊዜ የቅዳሴ ስርዓቱ ተፈጽሞ የትምህርት ስርዓቱ ከዛም በኋላ ያለው ቆይት የተለያዩ እንትኖች በማያውቁት ቋንቋ ሲሆን በማይረዱት የባህላዊ ኮንቴክስት ሲሆን የሚፈጥርባቸው ጫና አለ። ይህንን ለማድረግ አሁን ልዩ ስራ እየሰራ ያለው የሰንዳይ የልጆች ክፍል የሚባል አውድ አለ እና እዛ ላይ ልጆችን በራሳቸው ቋንቋ ቅዳሴውን እንዲማሩ እንደዚሁም የዕለቱንም ምንድነው ትምህርት ዓመታዊ የሆኑ ነገሮችንም በማካከለ መንገድ በደንብ እንዲማሩ ማድረግ እንቅስቃሴ አለ እና እዚህ ላይም በደንብ መሰራት ይቻላል። ልዩ አቅም ያላቸው ምናልባትም ወደ ለልዩ አገልግሎት በምንለው መንገድ በክህነት ደረጃ ያሉ ባይሆኑም ነገር ግን ይህንን የባህል ልዩነትና የባህል ምንድነው ትስስር የተረዱ ብቁ የሆኑ ሰዎች አሉ እና ሰንዳይ ስኩል ወይም ደግሞ የሰንበት ትምህርት ቤቶች በደንብ መጠናከር አለባቸው። ይህንንም ችግረኛውን ያነሳናቸውን የቤተክርስቲያን ቻሌንጅ እንደመሆኑ መጠን እነሱም በዚህ ረገድ ላይ ያላቸው ሚና መወጣት አለባቸው። ይህ ቻሌንጅ እንዳልኩ ለክለርጂውና ለቤተ ክህነት ብቻ የሚታው አይደለም፣ የምእመን ችግር ነው፣ ሰፊ የሆነ የባህል ችግር ነው። ስለዚህ ይህንንም በደንብ ለመስራት ንቁ መሆን አለባቸው፣ በደንብ ተሳታፊ መሆን አለባቸው በዚህ ጉዳይ ላይ። እሱ ነው ያለኝ አመለካከት። ልክ ነው። እንግዲህ አትሊስት በወጣቱ ዘንድ በልጆቹ ዘንድ የሚሰሩት ነገሮች በጣም ተስፋ ሰጪ መሆን አለባቸው። ማለት ስንታቸው ከነበረው ነገር አንጻር ድጋሜ ከተሰሩ ያው ማለት በተመሳሳይ ሂደት የተለየ ውጤት ልንጠብቅ አንችልም እና የሆነ አዲስ ነገር የሚኖር አይመስለኝም በዛ አንጻር። እና እንዳልከው እንግዲህ ትምህርት ላይ በጣም ትኩረት መሰጠት አለበት። አሁን እንደዚህ ሲባል ምንድን ነው የትምህርትን ፋይዳ ማለት ትምህርት ምን ማለት እንደሆነ አይ ቲንክ በእኛ ማህበረሰብ ውስጥ በጥልቀት የመገንዘብ ችግር ያለ ይመስለኛል። ማለት ትምህርት እንዴት ነገሮች እንደሚቀርጽ እንዴት እንደሚያበጃጅ የመዘንጋት ነገር ያለ ይመስለኛል። እና ግን ትምህርት በጣም ኢምፖርታንት ነገር ነው። ኢንተሌክቹዋል ፎርሜሽናችን ከብዙ ነገር ጋር የተገናኘ ነው። ማለት ከዕለታዊ ህይወታችን ጋር የተገናኘ ነው። ጀስት ማለት የእውቀት ፍላጎትን ከማርካት ጋር ብቻ የሚገናኝ ነገር አይደለም ማለት ለመናገር ነው። ከዛ የጠለቀ ስር ያለው ነገር እንደሆነ ነው ማስበው እኔ። ይሄ የትምህርት ፎርሜሽን ደግሞ ያው እንግዲህ ከመንፈሳዊ ፎርሜሽናችን ጋርም ይገናኛል። እንግዲህ ስፒሪቹዋል ፎርሜሽን እና ኢንተሌክቹዋል ፎርሜሽን ብለን ስላነሳን ማለት ነውና ስፒሪቹዋል ፎርሜሽን ስንል ደግሞ ሀገሩ ራሱ ሙሉ ማንነትን የሚጠይቅ ሀገር ነው። ስሪቱ ስርዓቱ የሀገሩ ስርዓት ማለት ነውና ኦርቶዶክስ አይሆነ እንዴት ነው እዛ ሀገር መኖር የምትችለው የሚለው በጣም ፈንዳሜንታል ጥያቄ ነው። ቅድም በተወሰነ ደረጃ ዲል ለማድረግ የሞከርነው ጥያቄ ነውና ስለዚህ በጣም ኮንሱመሪስት በሆነ ሀገር ውስጥ በጣም ማቴሪያሊዝም ጫፍ ሰማይ በነካበት ሀገር ውስጥ ሁሉ ነገር ኢንተርምስ ኦፍ ማቴሪያል አምቢሽን በሚሰላበት ሀገር ውስጥ እየኖረ አንድ ሰው ጥልቅ የሆነውን ኦርቶዶክሳዊ የአሴቲክ ፕራክቲስ እንዴት ነው ፕራክቲስ ማድረግ የሚችለው ነገር በጣም ዲል መደረግ ያለበት ነገር ነው። ይሄን ነገር ለምንድን ነው ዲል ያላደረግነው ብዬ ሳስብ ሁልጊዜ ወደ አይምሮ የሚመጣው መልስ ቅድም እንዳልከው ነው። በጥልቀት የተጠመድንባቸው ነገሮች ሪቹዋሊስቲክ ፎርሞቹ ላይ ስለሆነ ልጆቹ እስከጠመጠሙ ድረስ ነጠላ ለብሶ እስከመጡ ድረስ መልክ እስከጸነጸሉ ዚቅ እስከጸነጸሉ ድረስ ምንም ችግር የለውም። በቃ የተወሰነ ቅኔ ከሞከሩ በቃ ነገር አለማወቃ ተብሎ ስለሚታሰብ ማለት ነው። ግን ኢንጌጅ መድረግ ያለበት አክቹዋል ጥያቄ ይሄ ይመስለኛል። እነዚህ በጣም ጥልቅ ሆነ ኮንሱመሪስት ማለት እንዳልከው ቅድም መጀመሪያ ማንስቼ ለነበር ኤክስፖዠርን ስጠይቅህ ይሄ ኤልጂቢቲኪው አጀንዳ በጣም ኤክስፕሎድ ባደረገበት የፌሚኒዝም አጀንዳ የሊበራሊዝሙ እነዚህ ሁሉ ነገሮች ባሉበት አገር ውስጥ ኦርቶዶክሳዊነትን ሜንቴን አድርጎ መቆየት በጣም ከባድ ነው። እንዴት ነው ማድረግ የምንችለው ማለት እዚህ መሰረት ላይ ነው ሁሉም ነገር መታነጽ ያለበት የሚል ሀሳብ ነው ያለኝ። ምን ታስባለህ እዚህ ላይ? እኔም እንዳልኩ በዚህ በስደት ያለችው ቤተክርስቲያን ኢትዮጵያ ኦርቶዶክስ ቤተክርስቲያን ልዩ የሆነ ተልእኮ ላይ ነው ያለችው። ያም ደግሞ እንደ በጎ ቻሌንጅ መታየት አለበት፣ እንደ በጎ ነገር። ይህ ማለት ብዙውን የባህላችንን እሴቶች በደንብ አጥርተን ለማየት የምንችልበት እድል የሰጠን ነው የሚሆነው። እንደ ማህበረሰብ ያለንበትን ልዩ ሁኔታ በደንብ እንድንፈትሽ የሚጋብዘን ልዩ ሁኔታ ነው ያለው በዚህ በስደቱ ዓለም ያለው ሁኔታ ማለት ነው። ማለት በአሜሪካ ላይ ገደብ ይችላል፣ በሌሎች የአውሮፓ ሀገሮች የሚኖሩ በተለያየ ዓለም የሚኖሩ ሰዎች ስደት ልዩ አስተማሪ ነው። እንደ ግለሰብም እንደ ማህበረሰብም ከስደት የተማሩ ብዙ ህዝቦች አሉ። የቢብሊካል ኮንቴክስቱን የምትወስድ ከሆነ አይሁዳውያን በስደት የተማሩት ልዩ ነገር ነው። አልቲሜትሊ
ወደ እውነተኛ ዴስቲናቸው ያመጣቸው እና እኛም እንደ ባህል እንደ ካልቸር እንደ ማህበረሰብ ልዩ እድል ነው የተሰጠን በዚህ በስደት የመኖራችን ነገር ቤተክርስቲያንንም ሃይማኖታዊነታችንንም ሃይማኖታዊና ምንድነው መንፈሳዊ ይዘታችንንም በደንብ ለመመርመር ልዩ እድል ነው ያለን እና እዚህ ላይ አሁን ላይ በተለይ ምንድነው በአሜሪካን ያለችው ቤተክርስቲያንን በልዩ ሁኔታ ያነሳንበት ዋነኛው ምክንያት የሚሆነው የሚመስለኝ እዛ እንዳልኩ በስልጣኔም በብዙ ነገርም በተለያዩ ሁኔታዎች ጫፍ የሚባል ያለች ሀገር ነች። እዛ ላይ ደግሞ የኛን የመንፈሳዊ አመለካከት መንፈሳዊነትን መያዝ መቻል እሱን መመርመር ልዩ እንትን ይኖረዋል፣ ልዩ ትርጉም ይኖረዋል እና ወደ ሀገራችን ስንመለስ ሊሆን ይችላል እዛም ሆነን የሚኖረው ኢፌክት በጣም ወሳኝ ነው እና በመጨረሻ እንግዲህ ይህንን ነገር እስካሁን ያነሳናቸው ነገሮች ብዙዎቹ ችግሩን የሚጠቁሙ ቢሆኑም በችግሩ መጠን ደግሞ ልዩ የሆነ ኦፖርቹኒቲ እንዳለ ልዩ የሆነ እድል እንዳለ ሁሉም አድማጮች የሚመለከቱት የሚገባ ነገር ነው። እኛም ደግሞ ከዚህ በኋላ በደንብ ልናስብበት፣ ልንጽፍበት፣ ልንወያይበት የሚገባ ልዩ ቶፒክ ነው ብዬ ነው የማስበው። በጣም ጥሩ ነው፣ የምስማማበት ነው። በተለይ መጨረሻ ላይ ያነሳው ነገር በደንብ ካፒታላይዝ ሊደረግበት ይገባል። እንግዲህ ብዙ ወጣቶችም ወደ ክህነት አገልግሎት የመጡት ከዚህ ከወጡ በኋላ በወጣትነታቸው እዛ የገጠማቸው ካልቸራል ሾክ ወደ ቤተክርስቲያን ለመመለስ ምክንያት እንደሆናቸው ሲናገሩ ሰማለሁ እና እንደ ኮሚኒቲም እንዳልከው ለክርስትና በማይስማማ ወይም ደግሞ ከዛ ኦርጋኒክ ከሆነ እንትን ተለይተን ከአፈሩ ተለይተን ስንሄድ ከኢትዮጵያ ስንለይ ባህሉን ኦርቶዶክሳዊነት ከሰራበት ሀገር ተለይተን ስንሄድ እና እዛ የተለየ ቻሌንጅ ሲገጥመን ማለት ክርስቲያን ሁልጊዜ የሚገጥመውን ቻሌንጅ እንደ ኦፖርቹኒቲ ተጠቅሞ ወደ ሌሎቹ ለመድረስ ሌሎቹን ኢቫንጀላይዝ ለማድረግ መስራት ይኖርበታል። ያው እንግዲህ አንፎርቹኔትሊ እኛ በራሳችን ችግሮች ተጠምደን እርስ በርስ በየቀኑ ፍራግመንትድ እየሆነን እየተበታተነን የምንሄድ ህዝቦች መሆናቸው በጣም ያሳዝነው ነገር ነው። ግን መሆን የነበረበት የራሳችንን ኦርቶዶክሳዊ ዩኒቲ አጽንተን ለሀገሩ የሚስማማ ካልቸር ፈጥረን ክሬቲቭ ስለሆነ ክርስትና ክሬቲቭ ነው። ሁሉም ሀገር ሲሄድ ያው ለየሀገሩ የሚስማማ ኮንቴክስት ባህል መፍጠሩን ስለተነጋገርን ማለት ነው እና ለሌሎቹ መትረፍ አይዲያሊ እንደዛ ነው መሆን ይጠበቅብን የነበረው። አንፎርቹኔትሊ አይደለም፣ ቻሌንጁን አልተጠቀምንበትም። የባሰች በቻሌንጁ ፌል እያደረግን ያለ ነው እና ግን ይህንን አንደርስታንድ የሚያደርግ ይህንን የሚረዳ ትውልድ ግን አንድ ቀን እንደሚነሳ ግን ተስፋ እናደርጋለን እና ይሄ ውይይታችንም ስለዛ የዚህ ኩዌስት አካል አድርገን ራሳችንን መቁጠር ይኖርብናል ብዬ አስባለሁ እና ምንድነው ለታሪክ ለህሊናም እንደገና ትልቅ ለሆነው ደግሞ ነገር መለኮታዊ አምቢሽን ይቀመጣል ብዬ አስባለሁ። ይሄ እነዚህ ሀሳቦች ማለት ነው እና ሰምቶ የሚሰራቸው ትውልድ ግን በአንድ ወቅት ቢያንስ እንደሚነሳ ተስፋ እናደርጋለን ብዬ አስባለሁ። አይ ቲንክ በዚህ መጨረስ የምንችል ይመስለኛል። ዮኒ በጣም ነው የማመሰግነው ስለነበረን ጊዜ። ጥሩ ጊዜ ነበረን ይመስለኛል። ጥሩ ሀሳቦችን ያነሳ ነው። ቀጣይነት ሲኖረው የሚገባ ነገር ነው። በእኔ ብቻ የሚወሰን ሳይሆን የኔን የምሳሌ ኤክስፔሪንስ ያላቸው ብዙ ወጣቶች ይኖራሉ የማይናገሩ። እናመጣቸዋለን። እነሱ እኛም በድፍረት ነው የወጣ ነው። እናመጣቸዋለን። ቅድም ያልኩም ጸሐፊ መጽሐፍ የሚጽፍ ከሆነ አይ ቲንክ ሰፋ ያለ ዲስከሽን ብናደርግበት ደስ ይለኛል። እሱ በጣም ፕሮቮካቲቭ የሆኑ ነገሮች አንስቶ ስለነበረ ማለት ነው። እንዳልከው ውይይታችሁ በዚህ የሚገደብ አይሆንም። ይሄ ውይይት ግን የሆኑ ውይይቶች እንዲቆሰቁስ ተስፋ እናደርጋለን። አመሰግናለሁ በድጋሚ ስጥልኝ በጣም ክቡራን ተመልካቾቻችን። እንግዲህ የዛሬውን ውይይታችንን በዚህ መልኩ እንቋጫለን። እንግዲህ በቀጣይ ደግሞ ሌላ ኢሹ ይዘን እንመጣለን ማለት ነው። ረዘም ያለው ውይይት ነው ያደረግነው። እንግዲህ በትዕግስት ስላዳመጣችሁን በጣም ነው የምናመሰግነው። ቸር ጊዜ ለሁላችን።